ከየት የመጣ ነው ይሄ አስተሳሰብ? ማለት ልጆች እንኳን እንደዚህ አንዳንድ ነገር እንኳን ቢጠይቁ ከቅብጠት ጋር አለ አይደል የምናገናኘው ነገር አለና ከየት የመጣ ነገር ነው ይሄ? ልጆቼ ምግብ ያስፈልጋቸዋል ከሚል ይልቅ ያ ሰው ጠጥቶበት ይመጣል፣ ጓደኞቹ ጋር የፈለገውን ነገር አድርጎበት ይመጣል። ይሄ ስሜታችን ይጋባል ወደ ልጆቹ አዲድን ወጣትና እኔ ለምሳሌ በጣም ተናድጄ ከገባሁኝ ይሄን ስሜት የለካ ወደ ልጆቼ አጋባዋለሁኝ እና እነሱ መልሰው ያንን ነገር ደግሞ የማንጸባረቅ ነገር አለ። ምክንያቱም ሊያስቡ ይችላሉ። የእነሱ መኮራረፍ ቤት ውስጥ ያለው ነገር በእኔ ምክንያት ነው ብሎ ሊወስዱ ይችላል። ስለዚህ እነዚህ ሁሉ መብራራት አለበት ማለት ነው። ይሄ የቴክኖሎጂ አጠቃቀማቸው ሜንታል ሄልዛቸውን አፌክት እያደረገው ከሆነስ ዋርኒንግ ሳይን የሚባሉ አሉ ልጆቹ ላይ የሚታዩ። ጅም ሰዓት ሌሊቱን ሙሉ ስልካቸውን ሲያዩ ያድራሉ። ክፍል ውስጥ በጣም ልጆች ዊክ እየሆኑ ነው ይሉኛል መምህራኖች ጋር እንደዚሁ እንዳልኩሽ ስልጠናዎች ለመስጠት ሲሄድ ክፍል ውስጥ ልጆች ይተኛሉ። ሰላም ጤና ይስጥልኝ። ዛሬ እንግዲህ ከስነ ልቦና አማካሪና የማህበረሰብ ጤና ባለሙያ ከሆነችው ከወይዘሮ ሙሉ ጋራ ስለ ልጆች የአእምሮ ጤና በተመለከተ ብዙ የምናረጋቸው የሀሳብ ልውውጦች ይኖሩናል። አብራችሁን ቆዩ። በቅድሚያ እንግዲህ ሰዓትሽን መስዋዕት አድርገሽ እዚህ ፕሮግራም ላይ ስለመጣሽ እጅግ አድርጌ ላመሰግንሽ እወዳለሁኝ። ስለጋበዝሽኝ አመሰግናለሁ ናፍቆት። እሺ እንግዲህ የምንጀምረው ልጆች በየዕለት ተዕለት የህይወት ጉዟቸው ከጠዋት ጀምሮ የሚያደርጓቸው እንቅስቃሴዎች አሉ አይደለ? ስለዚህ እንዴት ነው ይህንን ነገር እስቲ ከሜንታል ሄልዝ ጋር አንላይን አድርገሽ ብታብራሪልኝ ደስ ይለኛል። እንግዲህ የልጆች የዕለት ተዕለት እንቅስቃሴያቸው የአእምሮ ጤናቸው ላይ በጥሩም በመጥፎም አስተዋጽኦ ሊያደርግ ይችላል ማለት ነው። ጥሩ የሆነ ውሎ ካላቸው ለምሳሌ ከተደመጡ፣ መጫወት ባለባቸው ጊዜ ላይ ከተጫወቱ፣ ከወላጆች የሚያገኙትን ፍቅር ካገኙ፣ ምግባቸው ተስተካከለ ከሆነ፣ ንጽህናቸው፣ አካባቢያቸው ደግሞ ደህንነት እንዲሰማቸው ሆነው ከዋሉ ጥሩ የሆነ የአእምሮ ጤና ሊኖራቸዋል ማለት ነው። በተቃራኒው ሲገፉ ከዋሉ፣ ሲመቱ ከዋሉ፣ እንዳይጫወቱ ከተከለከሉ፣ መጥፎ ስሜት እንዲሰማቸው በተለያየ መልኩ ሌቨል ሲደረጉ ወይም ደግሞ የማያስፈልግ ስም ሲሰጣቸው ስሜታቸውን የሚጎዱ ለምሳሌ ማነሳሳት ሲኖርብን፣ መደገፍ ሲኖርብን ማንቋሸሽ፣ ማዋረድ ሊሆን ይችላል። ዝቅተኝነት ስሜት እንዲሰማቸው ማድረግ፣ በአግባቡ እንቅልፍ በአግባቡ አለማግኘት፣ የሰው ፍቅር አለማግኘት፣ እንደዚህ አይነት ነገር ውስጥ ከዋሉ እነዚህ የዕለት ተዕለት እንቅስቃሴዎች ተጠራቅመው ነው የነሱን የወደፊት የስነ ልቦና ሁኔታቸውን ወይም ደግሞ ከልጅነት ጀምሮ የሚመጣ የስነ ልቦና መቃወስን የአእምሮ ጤና ችግርን የሚያስከትልባቸው ማለት። ስለዚህ ውሏቸው የዕለት ተዕለት ውሏቸው አጠቃላይ አስተዋጽኦ ያደርጋል። እስቲ አንቺ ካለሽ ኤክስፒሪየንስ አንፃር አንድን ቤት ኢሞሽናሊ ሴፍ ነው በቃ ልጆች እንዲያድጉ ሴፍ ነው ብለሽ የምታስቢው? ምክንያቱም በተለያየ ሁኔታ ውስጥ እናድጋለን። ለምሳሌ እኔ ምናልባት ወደፊት ሌሎች ፕሮግራሞች ስሰራ የምናወራበት ይሆናል እንጂ በከፍተኛ ፍርሃት ውስጥ ነው የኖርኩት። ሶ እንዴት ነው አንድ ቤት ለልጆች ለማሳደግ ልጆችን ሴፍ ነው በቃ ብለሽ የምትይው ምን ሲሆን ነው? እንግዲህ አንድ ልጆች የሚኖሩበት ቤት ደህንነቱ የተጠበቀ ነው ለማለት አንደኛ የሚኖሩበት አካባቢ ምን አይነት አካባቢ ነው? አካባቢው ራሱ ማለት በአካል የሚገኝበት ቦታው ምን አይነት አካባቢ ነው የሚገኙት? ቤታቸው ለምሳሌ ከአካላዊ ጤናቸው ጋር በተገናኘ፣ የስሜት ደህንነታቸው ደግሞ በአካባቢያቸው ያሉ ሰዎች ምን አይነት ሰዎች ናቸው? ከዛ ደግሞ እናትና አባት ራሱ የአእምሮ የጤና ሁኔታቸው ምን ይመስላል? ስሜታቸውን የመግዛት ሁኔታቸው ምን ይመስላል? ከዛም አልፎ ደግሞ የአእምሮ ጤና ያላቸው ግንዛቤ ምን ይመስላል? ስለ ልጆች ያላቸው ግንዛቤ ምን ይመስላል? ስለ ልጆች አስተሳሰብ ያላቸው ግንዛቤ ምን ይመስላል? እነዚህ ሁሉ ነገሮች አስተዋጽኦ ያደርጋሉ። በአካባቢያቸው ደግሞ ካለው የማህበረሰባዊ የሆነ ተግባቦት ግንኙነት ጋር ያላቸው ነገር ምን ይመስላል? እነዚህ ሁሉ ነገሮች በደንብ ለልጆች የአእምሮ ጤና በተለይ ደግሞ ሴፍ መሆናቸውን ደህንነታቸው የተጠበቀ ነው ለማለት እነዚህ ሁሉ ነገሮች ምን ያደርጉናል ማለት ነው? ማሰብ ያስፈልጋል ማለት ነው። እነዚህ ነገሮች የተሻሉ ከሆኑ ደህና ከሆኑ ለምሳሌ የሚኖሩበት ለአደጋ የማያጋልጥ ቦታ ከሆነ አካባቢያቸው ማለት ነው፣ ከሰዎች ጋር ያላቸው ግንኙነት ጥሩ ከሆነ፣ ስሜታቸው የሚጠበቅበት ቦታ ከሆኑ፣ ቤተሰቦቻቸውን ፍቅር የሚያገኙበት ከሆነ እነዚህ ልጆች የተሻለ ጥሩ የሆነ ደህንነታቸው የተጠበቀበት ቦታ ላይ በልጅነት እድሜያቸው እንደ ልጅ መጫወት ከቻሉ፣ ምክንያቱም ጨዋታ ለልጆች ብዙ ነገር ነው።
ብዙ ነገራቸውን የሚያገኙት ከጨዋታ ስለሆነ ማለት። ስለዚህ በእድሜያቸው መጫወት የሚችሉትን ነገር ከተደመጡና በለት በለት እነዚህ ነገሮች የሚሆኑላቸው ከሆነ አካባቢያቸው ጤናማ ነው፣ ጥሩ ነው ለአእምሮ ጤናቸው ማለት እንችላለን ማለት ነው። እሺ ልጆች ለምሳሌ ፊዚካሊ ስናያቸው ደህና ሊመስሉን ይችላሉ፣ ግን ኢሞሽናሊ ስትራግል እያደረጉ ሊሆን ይችላል። እነዛን የምናይበት ምልክት አለ? የሚያሳዩቸው ምልክቶች፣ የሚያደርጓቸው ነገሮች ለምሳሌ በፊት የሚያደርጉት አሁን የማያደርጉት፣ ወይ በፊት የማያደርጉት አሁን የሚያደርጉት፣ እንደዚህ አይነት ነገሮች አሉ? አለ፣ በጣም ይኖራል። ምክንያቱም እንግዲህ ቅድም እንዳልሽው የስነ ልቦና ጥቃት የደረሰበት ልጅ እንበል እና ከዚህ በፊት እንደው ትምህርት ቤት ሊሆን ይችላል ከጓደኞቹ ጋር እንደው ቡል ተደርጎ ወይም ደግሞ ስሜቱ ዝቅ እንዲል ተደርጎ ቢመጣ ድሮ ከነበረው ነገር ይቀየራል፣ ምንም ጥያቄ የለውም። ከእንቅልፍ ጀምሮ አካላዊ ከሆነው ነገር ለምሳሌ እንቅልፍ ላይተኛ ይችላል። እንቅልፉ የተዘበራረቀ በሌሊት በህልም የሚያስፈሩ ነገሮችን የማየት፣ የወላጆችን እገዛ መፈለግ፣ መቀስቀስ፣ እንዲህ አይነት ነገር አየሁ የሚሉ ነገሮችን። ስለዚህ የተረበሸ እንቅልፍ መተኛት እሱ አንዱ ይሄ አካላዊ የሆነው ነገር። ሌላው ደግሞ የምግብ ፍላጎታቸው መቀነስ፣ አካላቸውም እንደዚሁ ሰውነታቸው ፊዚካሊ የሰውነት ክብደታቸው ሊቀንስ ይችላል። ከዚህ ጋር በተገናኘ ማለት ነው የአእምሮ ችግር ውስጥ እየገቡ ከሆነ ልጆቻችን። ሌላው ደግሞ የስሜት ደህንነታቸው ስንል ልጆች በጣም መረበሽ፣ ድሮ የተረጋጋ ልጅ የነበረ ወይም ተረጋጋች ልጅ የነበረች መረበሽ ሊሆን ይችላል። በአግባቡ ከኛ ጋር ያላቸው ተግባቦት ጥሩ አለመሆን፣ በትንሽ በትልቁ መፍራት፣ መደንገጥ፣ ለራሳቸው ያላቸው ኮንፊደንስ ወይም ደግሞ ራሳቸውን የሚያዩበት መንገድ መለየት፣ እችላለሁ አደርጋለሁ ይሉ የነበሩ ልጆች አሁን እኮ አይሆንልኝም፣ እኔ እኮ ሰው የሚወደኝ አይመስለኝም፣ እኔ እኮ አልፈለግም፣ እኔ እኮ ቦታ የለኝም የሚሉ አይነት ነገሮችን ሁሉ ሊያመጡ ይችላሉ ማለት ነው። ስለዚህ የዝቅተኝነት ስሜት እንዲሰማቸው ተደርጎ ከሆነ እነዚህም በስሜት እናያለን። ሌላው ከሰዎች ጋር ባላቸው ቀረቤታ ብቸኝነትን መምረጥ፣ ከሰዎች ጋር መቀላቀል አለመፈለግ፣ ዊዝድሮ ማድረግ፣ ከራሳቸውም ከአካባቢውም ከሁኔታው መነጠል፣ እነዚህ ነገሮች እናያል። አስተሳሰባቸው የተዛባ መሆን፣ የሆነ ጊዜ የነበራቸው ያስለመድናቸውን ነገሮች። ሌላው ደግሞ ይሄ ድርጊቶችን የማድረግ የመፈለግ ነገራቸው በጣም መቀነስ ማለት ለምሳሌ ትምህርታቸው ላይ ሊሆን ይችላል። ጥሩ ተማሪ የነበሩ ልጆች የማጥናት መነሳሰታቸው ሊወርድ ይችላል። ኮንሰንትሬት ማድረግ ወይም ደግሞ በአንድ ነገር ላይ ትኩረት አድርጎ የመስራት ነገራቸው መቀነስ ሊመጣ ይችላል። የማስታወስ ችሎታቸው ይሄ ከአእምሮ ጋር በተገናኘ የማስታወስ የማሰላሰል ነገራቸው ከድሮ ከምናውቀው ሊለይ ይችላል። እንዲሁም ደግሞ ሲተኙ ሌላው ከድሮ እንግዲህ በልጅነት የተውትን ነገር በድጋሜ ካደጉ በኋላ ምናልባት ቤድ ዌቲንግ ወይም ደግሞ ሌሊት ሽንት መሽናት ሊሆን ይችላል ማለት ሊከሰት ይችላል። ስለዚህ ልጆቻችንና እንዲህ አይነት ነገሮችን ስናይ የሆነ የተለየ አዲስ ነገር እንዳለ ማጤንና ድጋፍ ለመስጠት ከኛም አልፎ ደግሞ የሚያስፈልግ የባለሙያ ድጋፍ ካለ ልጆችን ተከታትሎ በደንብ ኦብዘርቭ አድርጎ ማግኘት ያለባቸውን ድጋፍ እንዲያገኙ ማድረግ ያስፈልጋል ማለት ነው። እንደ ማህበረሰብ ወይም እንደ ወላጅ ብዙ ጊዜ ልጆች ጥልቅ የሆነ ኢሞሽናል ፔን አይሰማቸውም ብለን የምናስብ ይመስለኛል። ከየት የመጣ ነው ይሄ አስተሳሰብ? ማለት ልጆች እንኳን እንደዚህ አንዳንድ ነገር እንኳን ቢጠይቁ ከቅብጠት ጋር አለ አይደል የምናገናኘው ነገር አለና ከየት የመጣ ነገር ነው ይሄ? ምክንያቱም ልጆች የእውነትም ይሰማቸዋል አይደል ኢሞሽናሊ ፔን ይኖራቸዋል። ለምንድን ነው እንደዛ አይሰማቸውም ብለን የምናስበው? እንግዲህ ግንዛቤ ነው። ስለ አእምሮ ጤና ያለን ግንዛቤ፣ ስለ ስሜት፣ ስለ አስተሳሰብ፣ ስለ ህፃናት ባህሪ፣ ስለ ጸባይ ያለን ግንዛቤ ነው። እንግዲህ ይሄ ሌላው የወላጆች እውቀት፣ የትምህርት ደረጃ፣ ውሏቸው፣ ግንዛቤያቸው፣ ስራቸው፣ ብዙ ነገራቸው በዛ ዙሪያ ላይ ያለውን ነገር ምን ያደርገዋል ማለት ነው። እንደዚህ አይነት ስሜቶች ሊሰማቸው፣ አመለካከታቸው ምን ይመስላል፣ ስለ ልጆች የሚሰማቸው ስሜት ምን ይመስላል የሚለው ነገር እንዲህ አይነት ነገሮችን ያው እንግዲህ ከመረዳት ከግንዛቤ አንጻር የሚመጡ ችግሮች ናቸው ማለት ነው። ምክንያቱም አንዳንድ ወላጆች ልጆቻቸው ላይ ከባድ የሆነ የስነልቦና ጠባሳ እያስተናገዱ ግን ደህና ናቸው፣ አይ ቀብጣ ነው ሊባል ይችላል ማለት ነው። አጋጥሞኝም ያውቃል ብዙ ጊዜ በተለይ ቲኔጀሮች ላይ እነዛ ልጆች በከባድ ሁኔታ ውስጥ እያለፉ ምናልባት ራስን ለማጥፋት ሙከራ ድረስ እየደረሱ ወላጅ ግን አይ ጠግባ ነው ምንም እኮ አልሆነችም እንዲህ ስለሆነች ነው እኛ ጋር መጥተው ያ ነገር ምን እንደሆነ እስከምናስረዳቸው ድረስ ወላጅን ጠርተን መጥተው ከኛ ጋር እስኪያወሩ ድረስ ምን አይነት ነገር
ስትራግል እያደረጉ እንደሆነ ወይም ልጆች በምን አይነት ሁኔታ እያለፉ እንደሆነ ላይረዱ ይችላሉ። ብዙ ወላጅ ልጆቻቸውንም ወላጆች ሳያዩት የሚያልፉትና ልጆቻቸውን በድንገት የሚያጡት እንዲህ አይነት ነገሮችን በየቀኑ በዕለት ተዕለት ባለው ህይወታቸው ውስጥ ምን ባለማድረግ ነው? ባለማስተዋል፣ ባለማየት፣ እንደኛ ግንዛቤውን ባለመኖር ሳናውቀው ልጆቻችንን ከእጃችን እናጣቸዋለን። ስለሳቁ ደስተኛ ናቸው ማለት አይደለም። ብዙ ነገር ስለጠየቁን ደግሞ ቀበጦች ናቸው ማለትም አይደለም። በደንብ ልጆችን መረዳት ያስፈልጋል። ማናቸው ምንድናቸው? ምክንያቱም በየእድሜያቸው የራሳቸው የሆነ የአእምሮ ግንዛቤ እድገት አላቸው፣ የአካል እድገት አላቸው፣ የስሜት እድገት አላቸው፣ የማህበራዊ ግንኙነት እድገት አላቸው። ስለዚህ እነዚህ ዲቨሎፕመንታል ታስክ የምንላቸው ወይም ደግሞ በእድገታቸው የሚያመጡ ለውጦችን መከታተል ያስፈልጋል። ማለት የ5 ዓመት ልጅ ምን አይነት የአእምሮ ግንዛቤ ያለው፣ የስሜት ሁኔታው ምን ይመስላል 5 ዓመት ልጅ፣ ከዛ ደግሞ አካላዊ እድገት ውስጥ ምን ያህል ምን መሆን መቻል አለበት፣ ከሰው ጋር ያለው መስተጋብር ወይም ደግሞ ይሄ ማህበራዊ ህይወት ግንኙነቱ ምን መምሰል አለበት የሚለውን ነገር በደንብ እኛም እያነበብን የምንከታተል ከሆነ ልጆቻችን ምን እያደረግናቸው ነው ማለት ነው? ስክሪን እያደረግናቸው ነው ማለት ነው፣ እያየናቸው ነው ማለት ነው። ለአእምሮ ጤናቸው ምን አስተዋጽኦ ያደርጋል ማለት የተሻለ እንዲሆን ችግሮችም ካሉ በጊዜ እገዛ እንዲያገኙ ስለሚያደርግልን ማለት ነው። እንደው ሙሉ በማህበረሰባችን ውስጥ በጣም የተለመዱ መባል የሌለባቸው ልክ ቅድም እንዳነሳናቸው መባል የሌለባቸው ወይም ደግሞ መደረግ የሌለባቸው ግን የምናደርጋቸው ባለማወቅ እንደው ከልምድሽም አንቺ ጋር በዚህ ጉዳይ ሰዎች ሲመጡ እንደው ያጋጠመሽ ነገር እነዚህ ነገሮች ባይባሉ የምታያቸው ወይም ደግሞ እነዚህ ነገሮች ቢባሉ የተለመዱት ልክ ያልሆኑትን እስቲ ንገሪ። እንግዲህ አንደኛው ልምዳችን ነው፣ ባህላችን ነው። እንግዲህ የምናወራው አጠቃላይ ፖፑሌሽን ወይም ማህበረሰቡን ስንል ህዝቡን በአጠቃላይ ስንል ከተማ የሚኖረውን ገጠር የሚኖረውን እነዚህን ሁሉ የሚያካትት መሆን መቻል አለበት ማለት ነው። እንግዲህ ስለ አእምሮ ጤና ግንዛቤ ያለን ወይ አይደል በአጠቃላይ የሚለውን ነገር ስንመጣ በጣም ብዙ ያልተሰራበት ብዙ ሊሰራበት የሚገባ እንደ አገር በፖሊሲ ደረጃ እንኳን ስናይ ከሌሎች ኢትዮጵያ ውስጥ ካሉት ከሌላው ሀገር ኢትዮጵያ የአእምሮ ጤና ፖሊሲ በተደራጀ ሁኔታ የሌላት ሀገር እንደሆነች ሁሉ ነገሮች ማስተዋል ያስፈልገናል ማለት ነው። ወደ ህፃናት ደግሞ ስንመለከት እንግዲህ ተረቶቻችን ራሱ በጣም ብዙ ልጆችን የሚጎዱ ተረቶች አሉ። ልጅ ያቦካው ለራት አይበቃም፣ ልጅና ጫማ አልጋ ስር ነው፣ ከልጅ ጋር አትጫወት እንደዚህ ያደርጋል፣ ለልጅ ከሳቁለት ለውሻ ከሮጡለት ምናምን አይነት ነገሮች ልጆች ምንም አይነት ማሰብ ማሰላሰል ስሜት እንደሌላቸው ፍላጎት እንደሌላቸው መሰማት እንደማይገባቸው ተደርገው የሚባሉ ነገሮች ሁሉ በአጠቃላይ ትክክል ያልሆኑ ስህተቶች ናቸው ማለት ነው። ልጆች ቅድም እንዳልኩት በየእድሜያቸው ስሜት አላቸው፣ ያስባሉ። የሚያስቡበት መንገድ ወይም ነገሮችን የሚረዱበት መንገድ ይለያል እንጂ ያስባሉ። ማሰብ ባለባቸው እድሜ ላይ እያሰቡ ይሄዳሉ ማለት ነው። ግን ለነዛ ነገሮች ምላሽ የሚሰጡበት መንገድ እንደ ትልቅ ሰው ላይሆን ይችላል። ምናልባት አንድ ሰው በእድሜው የሚመልሰውን ነገር የ5 ዓመት ልጅ ሲሆን የ12 ዓመት ልጅ ሲሆን የ18 ዓመት ልጅ ሲሆን ይለያያል። እነዛን ነገሮችም የሚገነዘቡበት የአእምሮ ብቃታቸው እያደገ ስለሚሄድ እንደገና ደግሞ እሳቢያቸውም እየሰፋ ስለሚሄድ ሊለያይ ይችላል እንጂ እንግዲህ ከመጀመሪያ ጀምሮ ልጆች ምን አላቸው? ስሜት አላቸው፣ ሀሳብ አላቸው። ስለዚህ እንደዚህ የምንላቸው ነገሮች ለልጆች የምናደርጋቸውን ድርጊቶች ምን ያደርግብናል ማለት ነው? ያበላሽብናል። ከመጋገብ ጀምሮ ልጆችን ከመመገብ ጀምሮ ማለት ነው። አንዳንድ ማህበረሰብ ውስጥ ለምሳሌ ወደ ገጠር ብትሄጂ ልጅ እንቁላል አይበላም የሚባልበት ቦታ አለ። በጤናው ደግሞ ስትሄጂ ለልጆች የአእምሮ እድገት ፕሮቲን ያላቸው ምግቦች መመገብ አለባቸው። አእምሯቸው ምን እንዲሆን አብዛኛውን የፕሮቲን መጠን አእምሮ ስለሆነ የሚወስደው በእድገታቸው ለሰውነታቸው ያስፈልጋል ተብሎ በጤና ወይም ደግሞ በሕክምና ሳይንስ ያ ነገር ይባላል። እዛ ደግሞ ስትሄጂ ደግሞ ልጅ መብላት የለበትም አያስፈልገውም ተብሎ ከበላ እንዲሆናል ተብሎ ከበላ እንደዚህ ያደርጋል ተብሎ የሚባሉ በጣም ብዙ የተዛቡ አመለካከቶች እሳቤዎች አሉ ማለት ነው። ከዚህም አልፎ ደግሞ እንዲሁ በጣም ብዙ ነገሮች ማለት ነው። ልጆች ተጣልተው ሲመጡ ማስታረቅን አይደለም የምናስተምራቸው። ለምን ተደብድበሽ መጣሽ? ደብድበሽ ለምን አትመጪም ብለን ለልጆች ጤናማ ያልሆኑ
ፉክክሮችን፣ ጤናማ ያልሆኑ ጸብ መጫርን፣ ጤናማ ያልሆኑ ግንዛቤዎችን እንሰጣለን ማለት። እነዚህ ነገሮች እንግዲህ ያድጋሉ። ያንን ነገር እንደ ትክክለኛ ነገር አድርገን ይዘው ፖዚቲቭ የሆነ ማይንድ ሴት ይዘው እንዳያድጉ ያደርጋል። ወይም ደግሞ የተስተካከለ አዎንታዊ የሆነ የአእምሮ ግንባታ አይደለም የሚገነባቸው ማለት ነው። ከመጀመሪያው የሚያፈርስ ነገር ሰተናቸው እናሳድጋቸዋለን። ከጓደኛቸው አንቺ ለምን አነሽ፣ ይሄ ጤናማ ያልሆነ ውድድር እንዲፈጠር ያደርጋል። መስራት እንደሚችሉ ሳይሆን የምናሳያቸው ያኛው ሰው ላይ ጉዳት እንዲያደርሱ፣ በቀል ውስጥ እንዲገቡ፣ መጥፎ ስሜት ለሌላው ሰው የመመቅኘት አይነት ነገር ውስጥ እንዲገቡ የምናረጋቸው አስተዳደጋችን ላይ የምናሳያቸው አሉታዊ የሆኑ የኛ የራሱ ግንዛቤያችን አሉታዊ ሆኖ የኛ መጥፎ ልምዶች ኑረን ወደ ልጆቻችን እናስተላልፈዋለን ማለት። ስለዚህ በጣም በማህበረሰብ ውስጥ አላግባብ የሆኑ ከልጆች እድገት ጋር በተገናኘ ለልጆች የሚሰማን ስሜት፣ እይታችን፣ ግንዛቤያችን ብዙ መስተካከል ያለበት ከአባባላችን ጀምሮ ስነ ቃላችን ጀምሮ መስተካከል ያለበት ብዙ ነገር አለ ማለት ነው። ያ እንግዲህ ከግንዛቤ እጥረት ነው ብዬ ነው የማስበው። እሺ ብዙ ጊዜ ፔንፉል የሆኑ ቶፒኮችን ከልጆች ጋር ዲስከስ ማድረግ አንፈልግም። በእርግጥ እኛ ለምንድን ነው ያው የአእምሮ ጤናቸው እንዳይጎዳ ነው። ለምሳሌ በቤተሰብ ውስጥ ሀዘን ገጥሞ ሊሆን ይችላል። እንዴት ነው ይሄ ነገር ለምሳሌ በየእድሜያቸው እንደ እድሜያቸው ሊነገር የሚችልበት መንገድ አለ አይደለ? ሀዘን ብቻ እንደ ምሳሌ ያነሳሁ እንጂ ብዙ ነገሮች ይኖራሉ ግን እኛ ምን ደብቀው፣ ግን እነዚህ ልጆች የሆነ ቀን ላይ ከሆነ ሌላ ሰው ይሄን ነገር ሊሰሙት የሚችሉበት ነገር አለና ዝም ብለን የያዝናቸው ነገሮች አይጎዷቸውም ወይ? ምናልባት እንግዲህ በጣም ዲቴል ላንገባ እንችላለን። መነገር ያለበት ነገር በወቅቱ እንደ እድሜያቸው መነገር የለበትም ወይ? እስከ መቼስ ነው በዝምታ ይዘን መቆየት ያለብን ብለሽ ታስቢያለሽ? ትልቅ ነገር ነው ያነሳሽው። በነገራችን ላይ ናፍቆት ብዙ ጊዜ ውሸታም ወላጆች እንሆናለን። ልጆቻችንን እንዴት አድርገን መግለጽ ማስረዳት እንዳለብን ካለማወቃችን የተነሳ ብዙ ነገሮችን ስንጠይቅ ውሸታም ወላጆች እንሆናለን። ስለዚህ ብዙዎቻችን ልጆቻችንን የማያምኑ ወላጆች እንሆናለን ማለት ነው። ስለኛ ሲያስቡ የሚሰማቸው ውሸታም እናት፣ ውሸታም አባት፣ ውሸታም እንዳጠቃላይ አይነት ነገሮች ሊመጣ ይችላል። ይሄ እንግዲህ ከምን አንጻር ነው? ያደጉ ሲሄዱ ይሄ ስለ ህይወት የምናሰጣቸው ወይም ደግሞ የምናስረዳበት መንገድ አንደኛ ቀላልና ግልጽ በሆነ ነገር፣ ለምሳሌ አሁን የ3 ዓመት ልጅ ሞትን እንዴት አድርገሽ ልትገልጭለት ትችያለሽ ብትይ ተመልሶ አይመጣም። ከዚህ በኋላ ምግብ መብላት አይችልም። ሞተ ማለት ምግብ ምን ማድረግ አይችልም? መብላት አይችልም። ብትቆነጥጠው አያመውም። በጣም ቀላል በሆነ መልኩ ምን ሆነ ማለት። ስለዚህ ሰውዬ ሞቷል። ከዛ ከሞተ በኋላ ምን አፈር እናለብሰዋለን። ከዛ እንግዲህ ወዴት ይሄዳል ብሎ ቢጠይቀን እንግዲህ ምናልባት ከዚህ በፊት ስለ ስፒሪቹዋል ስለ ፈጣሪ ያስተማርነው ነገር ካለ ምን እናደርጋለን? ወደ እግዚአብሔር ሄዷል እንለዋለን ማለት ነው። ተመልሶ እንዳይመጣ ምክንያቱም ልጆች ይጠብቃሉ። የሚያውቁት ሰው በደንብ ደግሞ ያውቃሉ። ስለዚህ የ7 ዓመት የ6 ዓመት ከሆነ እንደውም ብዙ ጊዜ ሰጀስት የሚደረገው የመቃብሩን ቦታ በሌላም ጊዜ ሄዶ ማሳየት፣ እዚህ ይሄ እንደዚህ ቦታ ብሎ ማሳየት ያስፈልጋል። መዋሸት አደገኛ ነው በጣም። ምክንያቱም ልጆች ይጠብቃሉ፣ ተስፋ ያደርጋሉ። ስለዚህ ተስፋቸውን ያጨልምባቸዋል ማለት ነው። ስንዋሻቸው ደግሞ ከዛ በኋላ ከኛ ጋር ያለው ግንኙነት እኛን ማመን፣ ይሄ የኛን ግልጽ ያልሆነ ነገራችንን መረዳት ይጀምራሉ። ስለዚህ ሌሎቹንም ሰዎች የሚኖራቸው እይታ ስለ ሌሎች ሰዎች ሁሉም ሰው ውሸታም ነው፣ አይታመንም። ምክንያቱም የሚጀምረው ከወላጅ ነው። ትረስትን ቢውልድ የሚያደርጉት ከኛ ጋር ባለው ግንኙነት ነው። ስለዚህ እነዚህ ነገሮች ምን ይሆናሉ ማለት ነው? ጉዳት ውስጥ ይገባሉ። ማድረግ ያለብን ምንድነው? በእድሜያቸው አንደኛ ማንበብ እንዴት አድርገን ነው ማስረዳት ያለብን። ዛሬ ጊዜው በጣም ብዙ ነገሮች ማግኘት የምንችልበት ነው። አንድ አይነት ነገሮች ሲያጋጥሙን የግድ ባለሙያ ጋር መሄድ ላይኖርብን ይችላል። በጣም የከፋ ነገር ከሆነ ደግሞ ወላጆች የግድ ባለሙያ ጋር መሄድ ካለባቸው መሄድ ይችላሉ። ግን በቀላሉ እንዲህ አይነት ነገሮች ሲከሰቱ እንዴት አድርገን ነው ማስረዳት ያለብን? የእድሜያቸው ሁኔታ እነዛን ነገሮች የሚገነዘቡበትን ነገር ምን ስለሚያደርገው ማለት ነው የተለያየ ስለሚያደርገው። ስለዚህ ከ3 እስከ 6 ያሉ ልጆችን እንደዚህ በሚገለጥ ነገር በሚታይ ነገር ማስረዳት ያስፈልጋል። ሞት ምንድን ነው የሚለውን ነገር ማለት ነው። ስለዚህ መዋሸቱ መደበቁ ግን አደገኛ ነው የሚሆነው። ብዙ ሰዎች ይጎዳሉ። ምክንያቱም ያውቁታል፣ ሴንስም ያደርጋሉ። በነገራችን ላይ ምንም ነገር የሌላቸው አይደሉም ልጆች፣ እውቀት አላቸው። በተፈጥሮ ይዞት የሚመጡት እውቀት እንዳለም አሁን ድሮ ባዶ ጭንቅላታቸው ባዶ ነው ነበር የምንለው አይደለ? ግን እንደዛ አይደለም። ያንንም ደግሞ ማወቅ ያስፈልጋል።
በተፈጥሯቸው ከወላጆቻቸው እኮ ጄኔቲካሊ ይዘዋቸው የሚመጡት ብዙ ነገሮች አሉና እነዛን ነገሮች መረዳት ያስፈልጋል። ስለዚህ ለልጆች ግልጽ በሆነ መልኩ በእድሜያቸው በሚረዱት በሚገባቸው መልኩ ማስረዳት ያስፈልጋል። መዋሸቱ ትክክል አይደለም። በጣም ፔንፉል የሆነውን ነገር ስናስረዳ የምናስረዳበት መንገድ እንጂ ያን ጉዳይ የምንነግርበት ነገር አይደለም። ለምሳሌ አንዳንድ ወላጆች በጣም ይቸገራሉ። ኢኮኖሚካሊ ዝቅተኛ የሆኑ ወላጆች ነው የሚያስተምሩት በጣም ከፍተኛ የሆነ ትምህርት ቤት ሊሆን ይችላል። በዚህ ምክንያት ልጆቹ የአይደንቲቲ ክራይሲስ ገጥሟቸው የምናክማቸው ልጆች ሊኖሩ ይችላሉ። ወይ አክስት ወይ አጎት ወይ አንድ የቤተሰብ አካል ደህና የተሻለ ፋይናንሻል ነገር ካለ በቃ እኔ ትምህርቱን እችላለሁ ሊል ይችላል ማለት ነው። ስለዚህ ደህና ትምህርት ቤት እንደ ምሳሌ እንየው እንበልና ደህና ትምህርት ቤት እያስተማር ነው ይሄን ልጅ። ስለዚህ ከደህና ፋይናንሻሊ ጥሩ አቅም ካላቸው ከሚባሉ የእድሜ እኩዮቹ ጋር እዛ ቆይቶ ይመጣል። ቤት ውስጥ ያለው ነገር እየደበቅ ነው። ጥሩ ትምህርት ቤት እየተማረ ነው። ምናልባት ቤት ውስጥ ሲመጣ የሚበላው ምግብ የሚያየው ነገር ደግሞ የተለየ ነው ማለት ነው። ስለዚህ ይሄን ነገር ጥቅሙና ጉዳቱን ለልጆች በደንብ ማስረዳት እኔ ምን አንተን እዛ ወይም አንቺን ማስተምርብሽ ቦታ ይሄ አቅም ስላለኝ አይደለም። እከሌ ምን እያደረገ በግልጽ መነገር አለባቸው በእድሜያቸው። ምክንያቱም ብዙዎቹ ምን ውስጥ ይገባሉ? አይደንቲቲ ክራይሲስ ውስጥ ይገባሉ። የማንነት ቀውስ ውስጥ ይገባሉ። የማይሆኑትን ለመሆን ብለው ምን ይሆናሉ ማለት ነው? ትልቅ ውጥረት ውስጥ ይገባሉ፣ ይጨነቃሉ፣ ከብዙ ነገር ይወጣሉ። ራሳቸውን የሚያዩበት መንገድ የወደቀ ይሆናል ማለት። ስለዚህ ማንነታቸውን ተረድተው ያሉበትን ነገር ተረድተው እንዴት ተቀብለው መኖር እንዳለባቸው ማስረዳት መቻል አለብን ማለት። ስለዚህ ከሌ የሚባል ሰው የትምህርትሽን እየከፈለልሽ ነው፣ እንደዚህ እያደረገልህ ነው፣ ያ ደግሞ ይሄንን ነው፣ ገቢያችን እንደዚህ ነው፣ ይሄን ማድረግ እንችላለን፣ አንቺ ተምረሽ አንተ ተምረህ ደግሞ የተሻለ የራስክን ነገር ከኛ የተሻለ ኑሮ መኖር ትችያለሽ። ስለዚህ ራሳቸውን እንዲቀበሉ ማድረግ ያሉበትን ሁኔታ እንዲገነዘቡ ማድረግ ነው እንጂ ደብቀን የሌለ ኢሜጅ ፈጥረን ማሳደግ ልጆች የሆነ ቦታ ላይ ሂደው ያ የተገነባ ሁሉ ነገር በትንሽ ነገር ኮላፕስ ያደርጋል፣ ይወድቃል። ብዙ እንዲህ አይነት ክራይሲስ አጋጥሟቸው ለምክክር አገልግሎት የመጡ ወጣት ልጆችን አጋጥሞኝ ያውቃል። ስለዚህ እንደዚህ አይነት ነገር ውስጥ ማስገባት አንዳንዴ ታስቦበት ነው። እንዲህ ሳደርግ የሚመጣው ነገር ምንድን ነው? ምን ይፈጠራል? አይምሯቸው ላይ ምን ይከሰታል? ራሳቸው በምን አይነት መልኩ ያያሉ ብሎ ማሰብ ያስፈልጋል ማለት ነው እንጂ የተገኘውን ነገር ሁሉ ልጆች ላይ አፕላይ ማድረግ አያስፈልግም። ማየት፣ ማወቅ፣ መረዳት ይሄ ቢሆን ምን ሊሆን ይችላል ብሎ መገንዘብ ያስፈልጋል ማለት ነው። ቁጭ ብለን ከልጆቻችን ጋር በደንብ ዲስከስ ማድረግ አለብን ማለት በቃ በግልጽነት መነጋገር። እንደ እድሜያቸው ልጅስ አንድ 14 ዓመት ልጅ ያለውና የ7 ዓመት ልጅ እኩል አትነግሪያቸው። እንደ እድሜያቸው ግን ቁጭ አድርገሽ በሚገባቸው ቋንቋ ማስረዳትና ግልጽ አድርገሽ መንገር መቻል አለብሽ ማለት ነው። እንደዛ ደግሞ እንዴት ደግሞ መንገር እንዳለብሽ ካላወቅሽ መጠየቅ ነው። አሁን እንዳልሽው በጣም ብዙ አክሰስ አለ ማንበብ ለሚፈልግ ሰው። ያንንም ደግሞ ማድረግ የማይችል ሰው ከሰውም እኮ መጠየቅ ይቻላል። አንዳንዴ እንዴት አድርጌ ነው ልጄን ይሄን ነገር ማስረዳት የምችለው ብለሽ መጠየቅ አለብሽ ልጆቹ ጋር ሩንግ የሆነ ነገር ከመክተትሽ በፊት ማለት ነው። ስለዚህ እንደ ወላጅም በጣም ጥንቃቄ የሚፈልግ ነገር ነው ብዬ አስባለሁ። እንደው ኢሞሽናሊ ሄልዚ የሆኑ ልጆችን ለማሳደግ ምን አይነት ኢሞሽናል ስኪል ነው ማስተማር ያለብን? እንደው እዚህ ጋራ እንደውኛ ወላጆች ራሱ ምልሽ የተወሰነ ነገር ቅድምም ከቀረጻ በፊት ስናወራ እያወራን ነበረ። ልጅ ራሱ ሲወለድ ታስቦበት ነው መደረግ ያለበት የሄድሽበት መንገድ ነበርና አንዳንዴ ደግሞ እንደዛ ላይሆን የሚችልበት ሁኔታ አለ። በየጊዜው ልጆች ሲኖሩን እንደየእድሜያቸው ራሳችንን ማስተማር የለብንም ወይ? ምክንያቱም ሁኔታዎች ይቀያየራሉ። ትምህርት ቤት ይሄዳሉ እነዚህ ልጆች፣ ጓደኞች ይኖሯቸዋል እና እኛም ደግሞ ራሳችንን አዘጋጅተን መጠበቅ የለብንም? እንደው እነዚህ ነገሮች አገናኝተሽ ብትነግሪኝ ደስ ይለኛል። ጥሩ እንግዲህ ያው እንዳልሽው ዝግጅት ያስፈልጋል። ስሜት ብቻም ሳይሆን በብዙ ነገር ልጅ ከመወለዱ በፊት መጀመሪያ ከመወለዱ በፊት ብቻም አይደለም ወደ ትዳር ሲመጣ ጀምሮ ነው። እንግዲህ ሁለቱ ተጣማሪዎች ስለ ልጅ አስተዳደግ ምን አይነት ሀሳብ ነው ያላቸው? እንዴት ነው ልጅ የምናሳድገው? ያው በደሳለኝና በመሰለኝ ልጅ አያድግም። ልጅ መማሪያም አይደለም መለማመጃዎችም አይደሉም። ምክንያቱም ትልቅ ኃላፊነት አለብን እንደ ወላጅ ልጆቻችን ላይ ማወቅ በተሻለን መጠን። ያው ሁሉም ሰው ያለበት ደረጃ ሊኖር ይችላል። ግን እንዴት ነው የምናሳድገው? በጮኝነት ጊዜ እኮ እንግዲህ ሻይ ቡና እየተባለ የምተዋወቅ ሲባል ምንተዋወቃቸው እነዚህ ነገሮች ጭምር ነው አይደለ? ምንድን ነው የምናደርገው? ያንቺ ኃላፊነት ምንድን ነው የሚሆነው እንደ እናት?
ያንተ ኃላፊነት ምንድነው የሚሆነው? እንዳባት አንተ ምን ማድረግ ትችላለህ ለልጆች? እኔ ምን ማድረግ እችላለሁ? እኔ ምን አቅም አለኝ? አንተ ምን አቅም አለ? ምን ማድረግ እንችላለን? ልጆቻችን በምን አይነት ሁኔታ ነው የምናሳድገው? ስነ ምግባራቸው ምን መሆን መቻል አለበት? እንዴት ልናስተምራቸው እንችላለን? እነዚህ ሁሉ ነገሮች ቀድሞ የሚወራባቸው ናቸው ማለት አይደለም። ከተወለደ በኋላ አይደለም፣ ገና ሰው ወደ ሪሌሽንሺፕ ሲገባ በስነ ስርዓት እነዚህ ነገሮች ምን መደረግ አለባቸው? መወራት አለባቸው። ልጅ ከመወለዱ በፊት ማወቅ መገንዘብ መቻል ያለብን ነገሮች ስላሉ ቅድም እንዳልኩሽ ከቀረጻ በፊት ስናወራ እንደነበረው ከጽንሰት ጀምሮ ነው ልጆች ላይ የሚመጣው ብዙ የስነ ልቦና ችግሮች ሊከሰቱ የሚችሉበት ሁኔታ አለ። በተለይ ከስሜት ጋር አሁን እንዳልሽ ከስሜት ጋር የተገናኙ ነገሮች ማለት ነው። ስለዚህ እነዚህን ነገሮች በአግባቡ ካላወቅን የባልና የሚስት ተግባቦታቸው ወይም ደግሞ በግንኙነት ውስጥ ያለው ጤናማ ካልሆነ የተረበሸ ከሆነ እነሱ ራሳቸውን በአግባቡ የማይመሩ ከሆነ ልጆች ላይ የሚያስከትለውን ዲስተርባንስ መረዳት ያስፈልጋል ማለት ነው። ስለዚህ እንዴት አድርገን ነው ለልጆቻችን ስንል እነዚህን ነገሮች በአግባቡ የምናደርገው? እኛ ችግሮቻችን የምንፈታባቸው መንገዶች ምን መሆን አለበት? በባልና በሚስት መካከል ጸብ ቢፈጠር ልጆችን ስነ ልቦና ባልጎዳ መልኩ እንዴት ነው ችግሮችን የምንፈታው? እንዴት ነው ወደ አብሮነት የምንመጣው የሚባለው ነገር ሁሉ መወራት አለበት ማለት ነው። ምክንያቱም ምን ይባላል በልጆች መካከል ላይ እንግዲህ ልጆች ከተወለዱ በኋላ ብዙ ወላጅ ምን ለልጄ ብዬ ነው ይላል። ግን እውነት ለልጃችን ብለን ነው? አንዳንዴ የምናረጋቸው ነገሮች ልጆችን በጣም ከሚገባ በላይ የሚጎዱ እንደውም በእንደዚህ አይነት ሁኔታ መቹን የሚጎዱም ሊሆኑ ይችላሉ ማለት። ስለዚህ እነዚህ ሁሉ ነገሮች ገና ከጋብቻ በፊት ምን ማድረግ አለብን? የልጆች ስሜት እንዳይጎዳ ማሰብ፣ ከዛም ደግሞ እዛ ላይ መስራት ያስፈልጋል ማለት ነው። እዛ ምን መደረግ አለበት ስንል አንደኛ ልጆች ስሜታቸው እንዳይጎዳ ነፃ ይሆን። ምን ይሰማሻል? ምን ተሰማሽ? ስናስቀይማቸው እንዳስቀየምናቸው እኔ እኮ ለምሳሌ በሌላ ነገር ተናድጄ መጥቼ ልጄ ላይ ብጮህ ይቅርታ፣ ይሄ የራሴ ጥፋት ነው፣ ያጠፋሁት እኔ ነኝ። አንደኛ እነሱም ይቅርታ እንዲጠይቁ ይጋብዛል። ከዛ ሁኔታውን ይረዳሉ። ምክንያቱም ልጆች እያንዳንዱ ነገር የኔ ጥፋት ነው ብለው እንዲያስቡ እናደርጋቸዋለን። እኛ በትንሽ በትልቁ የኛ ባህሪ እንዲሁ ገጭ ገቡ ሲል ልጆች በቃ እኔ አጥፍቼ ነው እኔ በመወለዴ ምክንያት ነው ብለው መጥፎ ስሜት ሊሰማቸው ይችላል ማለት ነው። ስለዚህ ወላጆች ይህንን በደንብ ማወቅ መቻል አለባቸው። ልጆች ያለ ጥፋታቸው እንደዚህ አይነት ግንዛቤ እንዲኖራቸው መኖር የለበትም። ባልና ሚስት ሲጣላ ልጆች በእኔ ምክንያት ነው ብሎ ሊያስቡ ይችላሉ። የእነሱ መኮራረፍ ቤት ውስጥ ያለው ነገር በእኔ ምክንያት ነው ብሎ ሊወስዱ ይችላሉ። ስለዚህ እነዚህ ሁሉ መብራራት አለበት ማለት ነው። ያንቺ ወይም ደግሞ ያንተ ጥፋት አይደለም። እኔና አባትሽ እኔና አባትህ ያልተግባባንበት ነገሮች አሉ። ስለዚህ እነዚህ ያልተግባባባቸው ነገሮች እንዲህ ነገሮች ስላሉ ነው። እነሱን እኛ አፍ አውተር እንፈራለን። እናንተ ግን ምን እናደርጋለሁ? እኔም እወድሃለሁ፣ አባትሽም ይወድሻል፣ እናትክም ትወድሃለች፣ እኔም እወድሃለሁ ብሎ በደንብ ፍቅርን መግለጽ። ከዛ ደግሞ ልጆች ስሜታቸውን ምን ማድረግ አለባቸው? በቃላት እንዲገልጹ ማስተማር አለብን ማለት ነው። ስሜታቸው ደህናማ እንዲሆን ጤናማ እንዲሆን በማኩረፍ ሳይሆን በመደበቅ ሳይሆን በመሸሽ ሳይሆን ስሜታቸው ጤናማ የሆነ እንዲሆን ሲከፉብን ተከፍቼብሻለሁ እናቴ ይሄንን ስላደረግሽኝ ምንኛለሁ ተናድጃለሁ ብለው መናገር እንዲችሉ ከልጅነታቸው ነው የምናስተምራቸው። ስሜታቸው በቃላት መግለጽ እንዲችሉ። ይሄ እንግዲህ ተግባቦት ክህሎታቸው ላይ ጥሩ ይሆናል ማለት ነው። በቀላሉ በትንሹ ሪቴት አይሆኑም። ስሜታቸውን መግለጽ ይችላሉ። በደንብ ከኛ ጋር መግባባት ይችላሉ። ከሌላ ሰው ጋርም መግባባት ይችላሉ ማለት። ስለዚህ ምን ሆኖ ነው እንደዚህ ዝም ያለው ብለን አናስብም። ከተናደዱ አናደሽኛል ይሄን ስላደረግሽ፣ ዛሬ ተበሳጭቼብሻለሁ ማለት የሚችሉ ልጆችን መፍጠር እንችላለን ማለት ነው። እኛም በዛ መልኩ ነው ማስረዳት። አናደሽኛል፣ ተናድጃለሁ፣ ከፍቶኛል ይሄን በማድረግሽ፣ የከፋኝ ይሄን ይሄ ነገር እንደዚህ ስለሆነ ብሎ በደንብ ማስረዳት ያስፈልጋል ማለት። ልጆች በደንብ ይገነዘባሉ፣ ያውቃሉ። እኛ ስናጠፋ እንኳን ራሱ ምን ማለት አለብን? እኔ ዛሬ ተበሳጭቼ ከመጣሁ ለምሳሌ ለልጄ እላታለሁ በአንቺ አይደለም ዛሬ ተበሳጭቼ እንደዚህ ካደረግኩኝ ይሄ አንቺ ጥፋት አይደለም። እኔ በራሴ ማድረግ ያለብኝ ነገር ወይም ደግሞ መስራት ያለብኝን ነገር ስላልሰራው ከራሴ ጋራ ምን አድርጌ ነው ተጣልቼ ሊሆን ይችላል ያን የተበሳጨው። ስለዚህ እሷ ደዋ ባልሆነ ነገር ልጄ መጥፎ ስሜት እንዲሰማት ማድረግ የለብኝም። ምክንያቱም እሷ የምታረጋት ትንሽ ነገር እኔም ያለሁበት የስሜት ደህና ለመሆን ምን ሊያደርገኝ ይችላል? ሊረብሸኝ ይችላል ማለት ነው። ያ የኔ መረበሽ ወደ ልጄ ይሄድና ልጄንም ይረብሻል። ስለዚህ እኔ አንደኛ ራሴን ማረጋጋት አለብኝ እንደ ወላጅ ማለት ነው። ስለዚህ እያንዳንዱ ወላጅ የልጆችን ስሜት ለማስተካከል መጀመሪያ የእሱ የስሜት ሁኔታ ምን ይመስላል፣
የልጆችን ስሜት ለማስተካከል የኛ የስሜት ደህንነት ምን ይመስላል፣ ምን ላይ ነው ያለነው፣ ከዛም ደግሞ ስሜታቸውን በእንትን ማለት በእድሜያቸው እንዲጫወቱ ማድረግ፣ ጤናማ የሆነ ስሜት እንዲኖራቸው ማድረግ፣ በግልጽ ስሜት ላይ በንግግር ማውራት። ምክንያቱም ስሜት ተፈጥሯዊ ነገር ነው። ብዙ ጊዜ እንደውም ስናወራ ምንላል ስሜታዊ አትሁኑ እንላለን ሰዎችን አይደለ? እንደሱ አይነት ነገሮች ብዙ ጊዜ ልክ አይደሉም። ስሜት መገለጽ አለበት። ጥሩም ይሁን መጥፎ ስሜት ግን የምንገልጽበት አገላለጻችን ነው ጥሩ መሆን ያለበት። ያ ነው እንግዲህ ስሜትን በአግባቡ መረዳት፣ ማስረዳት፣ መግለጽ የምንለው ነገር ማለት ነው። ስለዚህ እና እንደገና ደግሞ የምንመልስበት ስሜታችንን ለዛ ነገር የምንሰጠው ሪያክሽን ወይም ደግሞ ምላሻችን ለስሜታችን እነሱን ነገሮች እንግዲህ የስሜት ብልህነት ይባላል ወይም ደግሞ ኢሞሽናል ኢንተለጀንስ የምንለው ማለት። ስለዚህ ልጆች ጋር ጥሩ የሆነ የስሜት ብልህነት እንዲኖራቸው ስሜታቸው ብልህ እንዲሆን ማስተማር ያስፈልጋል። ስትናደጂ መጮህ ሳይሆን ተናድጄብሻለሁ ብለሽ ንገሪኝ፣ እኔ ካበሳጨሁሽ ብዬ ምነግራት ለልጄ ደጋግሜ ስትናደድ መጮህ ማልቀስ አይጠበቅባትም ማለት አናደሽኛል ብላ ብትነግረኝ እኔ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ ማለት ነው። ስለዚህ በዛ አይነት መልኩ ከሆነ የተሻለ ነገር ለውጦችን ማምጣት እንችላለን። እንደው ቅድም ያነሳሽውን ከቀረጻ በፊት አሁንም እንድታነሽልኝ የምፈልገው ነገር ይሄ ስሜታችን ይጋባል ወደ ልጆቹ አዲድን ወጣት እና እኔ ለምሳሌ በጣም ተናድጄ ከገባሁኝ ይሄን ስሜት ይለካ ወደ ልጆቼ አጋባዋለሁኝ እና እነሱ መልሰው ያንን ነገር ደግሞ የማንጸባረቅ ነገር አለ እና እንደውቺን ነገር ትንሽ ምክንያቱም በጣም ይሄ ነገር ራሱ የዕለት ተዕለት የኑሮ አዙሪቱ ራሱን ሊያናድደን ይችላል። ከሰው ጋር ተጋጭተን ልንገባ እንችላለን። ብዙ ነገር ሊያናድደን እንችላለን። እንግዲህ አንዳንዴ ያው ራሳችንን ካልም ሁሌ ብናረገው ጥሩ ነው። በእርግጥ ግን ደግሞ ሳናረግ ዝም ብለን ከገባንና ልጆቹን ይህንን ስሜታችንን ካሳየናቸው ወደ እነሱ የመሄድ ነገር አለው ያልሽውን ነገር በጣም መጠንቀቅ አለብን ብዬ አስባለሁ። እንደ ወላጅ አንድ ሰው ሁለት ልጅ ካለው ያንን ስሜትሽን ይዘሽ ገብተሽ ሁለቱም ላይ ነው የምታንጸባርቂው ማለት ነው። ከዛ እነሱ እንግዲህ ሲናደዱ ሊያመሹ ነው እና ይህን ነገር ትንሽ እችን ነገር ልታነሽ ስሜት ይጋባል። ይህን ማወቅ አለብን። ልክ እንደ ጉንፋን ከሰው ወደ ሰው ይጋባል ማለት ነው። ይህን ማወቅ አለብን ማለት ነው። ስለዚህ ስንመጣ ከውጭ እኛ በጣም ተረብሸን ከሆነ ወደ ቤታችን ስንገባ ልጆች አሉን፣ ራሳችንን አረጋግተን በተቻለን ገና እንግዲህ ከትራንስፖርት ውስጥ ጀምሮ እያሰብን መግባት አለብን። ልጆቼ ጋር ምን አይነት ነገሮችን ነው የማደርገው? ተበሳጭተን ከሆነ ራሳችንን አረጋግተን በተቻለን መጠን ወደ እነሱ መቅረብ። ምክንያቱም ቅድም እንዳልኩት ልጆች በእኛ ጥፋት የእነሱ የራሳቸው ጥፋት መስሎ ሊሰማቸው ይችላል። ለዚህ አለመፈለግ፣ አለመወደድ፣ ቦታ አለመሰጠት ለልጆች በጣም ከባድ የሆነ ኢሞሽናል የሆነ ዳሜጅ የሚያደርስባቸው ነገር ነው። ስሜታቸው በጣም እንዲጎዳ የሚያደርጋቸው ነገር ነው። ስለዚህ ያ እንዳይፈጠር ወደ ቤት ስንገባ እንዳልኩት ስሜት ስለሚጋባ እኛ ተናደን ተበሳጭተን ልጆች ሂድ ከዚህ ሂድ ከዛ ዞር በልልኝ አልፈልግም አይነት ነገሮች ውስጥ ልንገባ እንችላለን ማለት ነው። ምክንያቱም የኛ ውስጥ ያለው ብስጭት፣ ንዴት ሳይበርድ ነው። ስለዚህ ያ ነገር ደግሞ እሱ ጋር ይጋባል። ልክ የኛን አይነት ስሜት ነው ልጆችን በነገራችን ላይ ወላጆች ማስተዋል ከቻሉ ልክ እንደኛ ገና ሳንገባ ቤት ውስጥ ስንሆን ያንን ነገር ማንጸባረቅ ስንጀምር በቀጥታ ልክ እነሱም እንደኛ ነው የሚሆኑት። እኛ በጣም ኢሞሽናሊ ዲስተርብድ ስንሆን በተለይ ደግሞ እናትና ልጅ ጋር የምታየው ነገር የኛ ስሜት ሲረበሽ አይደለም በቅፍ ያለ ልጅ 8 ወር የ9 የ10 ታይዋለሽ በደንብ ልጆች ላይ ያንን እኛ የሚሰማን ስሜት እነሱ ላይ ራሱ ምን ሲያደርግ ማለት ነው። ምክንያቱም ከጽንሰት ጀምሮ የእናትና የልጅ ኢሞሽናል አታችመንት ወይም ቦንድ አለ። ያ የተፈጥሯዊ ፊዚካሊ ያለው ነገር የልጆች ስሜት ላይ የሚፈጥረው ነገር አለ ማለት። ስለዚህ ስሜታቸውን ልክ በደንብ ምን ያደርጋል ማለት ነው የእኛን ስሜት ማንጸባረቅ ይጀምራሉና ያን መረዳት ያስፈልጋል። እኛ ደህና ስንሆን እነሱም ደህና ይሆናሉ፣ እኛ ስንረበሽ እነሱም ይረበሻሉ። ስለዚህ መጀመሪያ እንግዲህ አሁን ልጆቹ ሳይሆን ማን ላይ ነው መሰራት ያለበት? ወላጅ እኛ ራሳችን ማረጋጋት በተቻለን መጠን ውሎ ምን ይመስላል፣ ልጆቼ ጋር ስገባ ምን ማድረግ እችላለሁ፣ ከዛ ደግሞ የልጆቼ ስሜት እንዳይጎዳ። ምክንያቱም አንድ ቀን በጣም ረብሻ የሆነ ወላጅ አንድ ቀን የኮንሲስተንሲ የሌለው ማለት ያልተረጋጋ አይነት ከሆነ ከኛ ምንድነው የሚጠብቁት? ግራ ነው የምናጋባቸው። በነገራችን አያውቁትማ ገና ልጆች ናቸው። ስለዚህ አንድ ቀን ደስተኛ ሆነን አቅፈናቸው፣ አንድ ቀን ስናመናጭቃቸው፣ አንድ ቀን ደግሞ የሆነ መዝናኛ ቦታ ወስደን ስናስደስታቸው፣ ሁልጊዜም አንድ አይነት ያልሆነ በጣም የሚዋዥቅ ስሜት የምናስተምራቸው ከሆነ ያንን ነው የሚይዙት ልጆች። በነገራችን ላይ ተግባራችንን ነው እንጂ የምንለውን አይደለም። እና ተግባራቸው በደንብ መመልከት አለብን። እንደ ወላጅ ተግባሮቼ ምንድን ናቸው፣ ማሳያቸው ድርጊቶቼ ምን ይመስላሉ የሚለውን ነገር ወላጆች በደንብ ማየት ማጤን አለባቸው ማለት ነው። እሺ እንግዲህ አሁን ደግሞ ወደ ቴክኖሎጂ እና ሞደርን ቻሌንጅስ እንገባለን። ምክንያቱም ያው
ልጆች እንግዲህ በጣም በልጅነታቸው ይሄ ከስክሪን ጋር ያላቸው ኤክስፖዠር በጣም ኃይለኛ ነው። ገና ልጅ ሆኖ ቲቪ ያሉ ስልክ ያሉ ያው በተደጋጋሚ ይነገራል ይሄ ነገር ልክ እንዳልሆነ። ግን አሁን እስቲ እዚህ ስሜታቸው ላይ የሚፈጥረው ኢሞሽናሊ አፌክት የሚያደርጋቸው እንዴት እንደሆነ ከልምድሽ ጋር ደግሞ በደንብ አላይን እያደረግሽ ይህንን ነገር እስቲ ያለውን ነገር ብታስረጅኝ ደስ ይለኛል። አጠቃላይ ኤሌክትሮኒክስ ዩዝ ስንል አሁን ዲጂታል የሶሻል ሚዲያ ብቻም ሳይሆን ጌም አለ። አንዳንድ ቤተሰብ ገና እድሜያቸው ገና ህጻናት ለሆኑ ልጆች ከቤት ትልቅ የጌሚንግ መጫወቻ ገዝቶ የሚያስገባ ወላጅ አለ። ስልክ፣ ታብሌት፣ ላፕቶፕ፣ ዲስክቶፕ፣ ቴሌቪዥን እነዚህ ሁሉ ነገሮች ውስጥ ምን ከተታቸዋል? ኤሌክትሮኒክስ ሶሻል ሚዲያ ምንላቸው ነገር ውስጥ የሚካተቱ ናቸው ማለት ነው። እና ብዙ ጊዜ ሊሚቴሽኖች አሉ፣ በጣም ብዙ ሊሚቴሽኖች። በተለይ ከስልክ ራሱ መኝታ ቤት ውስጥ ራሱ ማስገባት የሌለብሻል። ምክንያቱም እዛ ውስጥ የሚመጣው ኢንፍራሬድ ጨረር ለልጆች የብሬን ዲቨሎፕመንት አደገኛ ስለሆነ ከ0 ዓመት እስከ 1 ዓመት ላሉ ልጆች አይደለም ስልክ ቪዲዮ ምናምን ማሳየት ሳይንሱ የሚለው ምንም አይነት ሲተኙም ራሱ በአካባቢያቸው ስልክ ማስቀመጥ ባይኖር ጥሩ ነው። ምክንያቱም እነዛ ከዛ የሚወጡ ጨረሮች የልጆችን አይምሮ ምን ስለሚያደርግ አይምሮአቸው ያድጋል። አይምሮአቸው ያድጋል ስንል በምን አይነት ሁኔታ ነው? ሳይዙም ራሱ ይጨምራል። ሄድ ሰርከምፈረንስ ይለካል ልጆች በሕክምና ላይ ማለት ነው። የአይምሮአቸው መጠኑ ራሱ ገና መጠኑ ከዛ ደግሞ እንግዲህ ምን አለው ከመጠኑ ውጭ ደግሞ አስተሳሰቡ ደግሞ እያደገ የሚሄድበት አለ። እንግዲህ ገና አይምሮአቸው ራሱ በአካል ምን አላደረገም አድጎ አልጨረሰም። ከዛም ደግሞ ማሰብ ማሰላሰል ግንዛቤ ጋር ይሄ ፋንክሽናል ኤሌመንት ኦፍ ዘ ብሬን የምንለው ደግሞ ገና የሚሰራበት ነው ማለት። ስለዚህ እነዚህ ሁሉ ነገሮች ይጎዳል። መጀመሪያ ላይ ከ1 ዓመት በታች ለሆኑ ልጆች ምንም አይነት ስልክ ባንሰጥ። አሁን ብዙ ወላጆች የሚቸገሩበት አለ። በደንብ መወራት ያለበትም ስለሆነ ብቻውን አንድ ትልቅ ርዕስ የሚሆን ጉዳይ ስለሆነ ይሄ ማለት ነው። ምክንያቱም አንዳንድ ወላጆች ስራቸው ስለቀለለላቸው ልጅ ሲያስቸግራቸው ስልክ ወይ ቴሌቪዥን ከፍተው ፊት ለፊት ልጅን ቁጭ ያደርጋሉና ምን ያጋጥመኛል? ቨርቹዋል ኦቲዝም ዲቨሎፕ አድርገው ልጆች ይመጣሉ። ስሜታቸውን መግለጽ የማይችሉ መግባባት የማይችሉ የቋንቋ ተግባቦት ምናምን የምንለው ይሄ ወይም ደግሞ የተግባቦት ክሎታቸው ወይም ላንጉጅ ዲቨሎፕመንታቸው 0 ይሆናል ማለት የለም። ምክንያቱም የሚያወራ ነገር ነው እንጂ ምላሽ የሚሰጥላቸው ነገር ወይም ደግሞ አውርቷቸው ከነሱ ጋር እንትን የሚል ፊዚካል ንክኪ ያለው አይደለም። ልጆች ምን ብለናል ቅድም? አይምሯቸው ሲያድግ ፊዚካል ንክኪ ይፈልጋሉ አይደለ? ያ የሚያወራቸው ነገር የሚነካካቸው የሚዳብሳቸው አይደለም። ይለፈልፋል የሆነ ነገር ምላሽም አይሰጣቸውም። የሆነ ነገር ቢለው የሚለው አይደለም። ያ ብቻውን ነው ማለት ነው የሚለው። ስለዚህ አይምሯቸውን ምን እያደረግ ነው? ሽሪንክ እንዲያደርግ እያደረግ ነው። ተግባቦት የሚባል ነገር አይኖርም ማለት ነው። ስለዚህ ቨርቹዋል ኦቲዝም ዲቨሎፕ ያደርጋሉ። ብዙ ወላጆች በዚህ ምክንያት ችግር ውስጥ ገብተው የሚመጡ አሉ። በቃ እኔ እኮ ስራ ስሰራ እኮ በቃ ስልኩን ስላየልኝ ቴሌቪዥን ትልቅ ስክሪን ፍለፊት ላይ ልጁን ገፍቶ እዛ ፍለፊት ቁጭ ያደርጋሉ። የህፃናት ፕሮግራም የሆነ ነገር ይከፈትለታል። እናት ስራዋን ትሰራለች። በጣም አደገኛ ነው። በጣም አደገኛ ነው። ከዛ ይልቅ ልጆችን ሜዳ ላይ ምንጣፍ አንጥፎ የሚጫወቱ ነገሮችን አድርጎ አብሮ እየተንከባለሉ ጨዋታ መጫወት፣ ሌሎች እንደው ማዘል ይሻላል እንደ ወላጆቻችን በእንዲህ አይነት ነገር ውስጥ ከማሳለፍ ልጆችን ማለት ነው። ምክንያቱም በጣም አደገኛ ስለሆነ ለኤሌክትሮኒክስ ማጋለጥ ማለት ነው። ሌላው ከዛ በላይ ደግሞ እንግዲህ እስከ 5 ዓመት ድረስ የሆኑ ልጆችን ከዛ ከ1 ሰዓት በላይ በቀን ውስጥ ምንም አይነት ኤሌክትሮኒክስ ነገሮች ኤክስፖዝ መደረግ የለባቸውም ማለት ነው። ቴሌቪዥን ከፍተንላቸው የልጆች ሙቪ ከፍተን የትምህርት ነገሮችን ጨምሮ በነገራችን ላይ የትምህርት ነገሮችን ጨምሮ ከ1 ሰዓት በላይ ማየት የለባቸውም ማለት ነው። ምክንያቱም ምንድነው የሚያደርስባቸው ጉዳት ስንል ወደ ጉዳቱ ስንመጣ አንደኛ አካዳሚካል ፐርፎርማንሳቸው 49% ሳይንስ እንደሚያስቀምጠው ከሆነ ምን ያደርገዋል ማለት ነው? ይቀንሳል። ምንም ፍላጎት አይኖራቸው፣ ሞቲቬሽናቸው እየጠፋ ነው የሚሄደው ለትምህርት። እዛ ላይ የምናስቀምጣቸውን የሚያዩ ከሆነ አይምሮአችን ሪዋርዲንግ ሲስተም የምንለው አለ ማለት ነው። ሪዋርዲንግ ሲስተም ምንድነው? ነገሮችን ምላሽ ስንሰጥ፣ ለምሳሌ አንድ ሱሰኛ የሆነ ሰው ትንሽ ነገር ሲወስድ ከዛ እየጨመረ ለዛ ነገር ምላሽ የሚሰጥበት ማለት ነው። ለደስታ ለሐዘን ምላሽ የሚሰጥበት። ስለዚህ አይምሮአችንን ይሄ ኒውሮኬሚካል የሆኑ ነገር ምን እያለማመድ ነው የምንመጣው ማለት ነው። ሳንሰራ ቁጭ ብለን የሆነ ነገሮች ብቻ በማየት ደስታ ማግኘት የሰው ልጅ ተፈጥሮ ደግሞ እንደዛ አይደለም። በመስራት ነው ደስታ ማግኘት ያለብን እና በቀላል ነገሮች አይምሮአችን ምን እያለማመድ ነው? ደስታ ማግኘትን እያለማመድ ነው። ስለዚህ እነዛን ነገሮች ስናደርግ የሰራን ይመስለዋል አይምሮአችን። በነገራችን ላይ ብንዋሸው ባንዋሸው
እነዛን ነገሮች ይሄ እንደዚህ ነው ይሄ እንደዚህ ነው ብሎ ላይለየው ይችላል ማለት ነው። ስለዚህ እነዛ የምናሳያቸው ነገር ልጆች ምን ያደርግባቸዋል ማለት ነው። ያንን ነገር ሲያዩ በቃ የሆነ ነገር እንደሰሩ ሳቲስፋክሽን ያገኛሉ፣ ዶፓሚናቸው ይጨምራል። ከዛ በኋላ ምን ይሆናል ማለት ነው? ተነሳሽነት፣ ለነገ መስራት ያለባቸውን ነገር ተነሳሽነትን ያጣሉ። ከሰው ጋር ያላቸው ተግባቦት የተበላሸ ይሆናል። ምክንያቱም የሚያዩት ምንድን ነው? ቅድም እንዳልኩት ምላሽ የማይሰጣቸውንና ረጅም ሰዓት ይሄ ልጆች መታቀፍ መነካት አለባቸው በእድሜያቸው አግባብ ባለው ሁኔታ ማለት ነው። አቢውዝ ደግሞ መደረግ የለባቸው። መታቀፍ መነካት ስንል አላግባብ የሆኑ ቦታዎችን አቅፎ መንካትም ደግሞ ልክ አይደለም። እነዚህ ሁሉ ነገሮች በደንብ ማስተዋል ስላለብን ማለት ስለዚህ መታቀፍ መወደዳቸውን የሚያሳያቸው ስለሆነ ፊዚካል አንዳንድ ወላጆች በጣም በቃ ልጆቻቸውን መንካት ፎርቢድን እንደሆነ ወይም ደግሞ በጣም ክልክል እንደሆነ የሚያስቡ አሉ። በርቀት የሚያነጋግሩ ማለት ነው የወለዷቸው ሁሉ እስከማይመስል ድረስ። እነዚህ ነገሮች አደገኞች ናቸው። ልጆች በልጅነታቸው አካላዊ ነገሮች አሉ። እነዛ ንክኪዎች ስሜት ፈጣሪዎች ናቸው። መወደዳቸውን፣ መፈለጋቸውን፣ ቦታ መሰጠታቸውን የሚያሳዩቸው ነገሮች ስለሆኑ ማለት ነው። ስለዚህ እነዚህም ሁሉ ነገሮች እንግዲህ ኤሌክትሮኒክስ ላይ ስናመጣቸው፣ ስልክ ላይ ስናመጣቸው ምን ያደርጋሉ? ያጣሉ። ረጅም ሰዓት ስልክ ሲጎረጉር ከሆነ ፊዚካሊ ያላቸው ነገር ምን ይሆናል ማለት ነው? ቦዲያቸው ራሱ ይሄ ኦበስ የመሆን የመወፈር፣ በአግባቡ ሰውነታቸው እንቅስቃሴ ያለማድረግ ይመጣል። ስልቹ መሆን፣ ንጭንጭ ውስጥ መግባት፣ ረጅም ሰዓት ለዛ ብሉ ላይት የምንለው አለ ከስክሪን የሚመጣ ነገር፣ ለነዛ ነገሮች ኤክስፖዝ ሲሆኑ ደግሞ ምን ይሆናሉ ማለት ነው? እንቅልፍ በአግባቡ መተኛት አለመቻል፣ ምግብ በአግባቡ መመገብ አለመቻል፣ ጠቅላላ ከአይምሮ ጤና ጋር የሚገናኙ ነገሮች፣ መበሳጨት፣ መናደድ፣ ቁጡ መሆን፣ ኃላፊነት መውሰድ አለመቻል፣ ትምህርታቸው ያስጠላቸዋል፣ አካዳሚካሊ ውጤት ማምጣት አይችሉም፣ ከሰው ጋር ያላቸው ግንኙነት ውዝድሮ ማድረግ ይጀምራሉ። ምክንያቱም ያንን ነገር ብቻ ነው የሚፈልጉት እና ከዛ መጨረሻ አዲክሽን ውስጥ እንከታቸዋለን። ያንን ካላገኙ ምን ይሆናሉ ማለት ነው? እኛ ጋር ጸብ ይሆናል ማለት ነው። ስጭኝ፣ ስልክ መውሰድ አለብኝ፣ ቴሌቪዥን ካልተከፈተልኝ ሰው። ስለዚህ እነዚህ ነገሮች በደንብ መታየት መቻል አለባቸው። ኤሌክትሮኒክስ በደንብ ወላጅ በደንብ ማወቅ መቻል አለብን። በእነዚህ ዙሪያ ላይ በደንብ መረጃ። ከዛ ይልቅ መደረግ ያለባቸው ነገሮች አሉ። እነሱ ነገሮች ማድረግ የተሻለ ነው የሚሆነው ማለት ነው። እንደዚህ ከልጅነታቸው ጀምሮ የሚፈጠረው ችግር እንግዲህ ያደጉ ሲመጡ ሜንታል ሄልዛቸው ላይ በጣም ብዙ ኢምፓክት አለው ማለት ነው። በጣም መስራት አለብን እዚህ ላይ ብለሽ ነው የምታስቢው አንቺ? በጣም እሺ። እንግዲህ በጣም አሁን ድብልቅልቅ ያለ ዲስትራክሽን የበዛበት ዓለም ላይ ነው ያለ ነው። እንዴት ነው ወላጆች ከልጆቻቸው ጋር ኢሞሽናሊ ኮኔክት አድርገው ተጣብቀው መቆየት የሚችሉት? እንዴት ነው ብለሽ ታስቢያለሽ? እንግዲህ ስራ ሊኖር ይችላል፣ ሩጫ ይኖራል። ግን እንደው ለልጄ ምን ያህል በቀን ውስጥ ምን ያህል ጊዜ ሰጠው ብሎ ማሰብ ያስፈልጋል። ዛሬ ልጄን አጫውተዋለሁ ወይ? ጊዜ ሰጠዋለሁ ወይ? መቼ ነው ከኔ ጋር ብቻ ሳይሆን ከልጆች ጋር የሚጫወትበትን ጊዜ ማየት፣ ትምህርቱን፣ እነዚህን ነገሮች የልጆቻችንን ጊዜ ከፋፍለን ሁልጊዜም ምን መደረግ አለበት ማለት ፐርሲስታንት መሆን መቻል አለብን። ዛሬ ሌላ ነገር ነገ የሆነ የተደበላለቀ ነገር ማስተማር የለብንም ለልጆች ማለት ነው። የተደበላለቀ ሲሆን እነሱም ይሄ ፓተርን ያለው ነገር ካልሆነ በተለይ ታች ያለ እድሜያቸው ላይ ብዙ ነገሮች የትኛውን ይዘው የትኛውን መተው እንዳለባቸው ግራ ስለሚጋቡ፣ ስለዚህ ምን ማድረግ አለብን? ግራ እንዳይጋቡ አንደኛ ራሳችንን ማስተካከል ነው። ቅድም ያልኩትም ነገር አለ። ወላጅ ራሱ ላይ መስራት ያስፈልጋል። ከዛ እኛ በጩኸት ውስጥ ካለን ልጆቻችን በጩኸት ውስጥ እንዳይኖሩ እኛ ራሳችንን ማስተካከል፣ ራሳችንን መግዛት፣ ከዛ ደግሞ ለልጆቻችን ጊዜ መስጠት፣ ፍቅር መስጠት፣ አብሮ ጊዜ ማሳለፍ። ብዙ ወላጅ አንዳንዴ ትምህርት ቤቶች ላይ ስልጠና ሰጣለሁና ወላጆችን ሳሰለጥን አንዳንድ ወላጆች ስንተኛ ክፍል እንደሆነ ልጆቻቸውን እንኳን ማያውቁ ይኖራሉ። የዛን ቀን ተጠርተው መጥተው 6ኛ ክፍል ይሁን 7። በተለይ ደግሞ እንግዲህ ይቅርታ እንግዲህ አባቶች ጋር ነው ብዙ ጊዜ እንደዚህ የምናየው። ያው እናት በተወሰነ ደረጃም ልትገኝ ትችላለች እና ኢኮኖሚካሊ ቤት ውስጥ የሚያስፈልጋቸውን ነገር ለማሟላት እንችላለን። ያው ዛሬም ሴቶችም ውጭ ሰርተው ይመጣሉ፣ አባትም ሰርቶ ይመጣል። ግን ከልጆች ጋራ ቅድም እንዳልኩት መጀመሪያ ላይ ሚናችን ምንድነው? የአባት ሚናው ምንድነው? እንግዲህ እናት አይደለችም አባትን አባት አርጋ በግድ የምታስገድድ አባት የምታረገው። አባት ስለሆነ በተፈጥሮ ስለወለደ አባት ነው፣ ኃላፊነቱን መወጣት አለበት። ኃላፊነት ብቻም ሳይሆን ተጠያቂነት አለበት በዛ ልጅ ማለት ነው። ተጠያቂ ነው። ያንዳንዱ ወላጅ እስከወለደ ድረስ ወልዷል፣ ተጠያቂ ነው። ምንም ጥያቄ የለውም ማለት ነው። ስለዚህ ተጠያቂነት አለብኝ፣ ኃላፊነት አለብኝ ብሎ የሚያስብ መሆን መቻል አለበት ማለት ነው። በዚህ ግርግር ውስጥ ስራው ብቻ ገንዘብ ማምጣቱ ብቻ አይደለም። ከልጆች ጋር ትልቅ ልጆች ልጅ የሚያረጋቸው ሰው የሚያረጋቸውን ነገር
ስሜታቸው ላይ፣ አስተሳሰባቸው ላይ፣ ድርጊታቸው ላይ መስራት ነው። ቁሳቁስ አይደለም ልጅን የሚሰራው። በነገራችን እኛ የምንሰጣቸው ጊዜ፣ ፍቅር፣ አብረናቸው መሬት ላይ መንከባለሉ፣ ከነሱ ጋር መጫወቱ፣ ውሃ መደፋፋቱ ነው ሰው የሚያደርጋቸው እንጂ የሆነ ትልቅ ሬስቶራንት ውስጥ መጋበዛችን አይደለም በነገራችን ላይ። እና አንዳንዴ የምንሰማቸው ነገሮች አሉና ከስልክ ጋርም እንደውም የሚባል ነገር አለ። አንድ ልጅ ገንዘብ አጠራቀመና አባቱን አግኝቶት አያውቅም ለረጅም ጊዜ። ሰማሁት፣ አይ ቲንክ ተጽፎ መሰለኝ ያነበብኩትና ገንዘብ ለረጅም ጊዜ አጠራቀመና ዛሬ አባቴ ስራ በአንድ ቀን ምን ያህል ብር ነው የሚከፈል ይለዋል። ይሄን ያህል። ስለዚህ ይሄን ያህል ብር አጠራቅም ያለው ዛሬ ከኔ ጋር ዋል፣ ያንን ብር ማን እኔ እከፍላለሁ። ይሄን ያህል ነው የሚሄዱት። ምክንያቱም ለልጆች ጊዜ አለመስጠት አለመፈለግን፣ አለመወደድን፣ መተውን፣ መጣልን፣ መገፋትን ነው የሚሰጣቸው። ማለት ትርጉሙ ያ ነው ለልጆች ጭንቅላት። ከነሱ ጋር ፊዚካሊ የሆነ ኮንታክት ከሌለን፣ አብረናቸው ካልዋልን፣ ካላወራናቸው፣ ጊዜ ካልሰጠናቸው ይሄ ደግሞ ለሰው ልጅ እስኪ ትልቅ ሰው ሆኖ አለመወደድ፣ አለመፈለግ፣ ቦታ አለመሰጠት የት ያደርሰናል? ብዙዎቻችን ተስፋ እንድንቆርጥ በህይወት ስለምንም ነገር ደንታ የሌለው ሰው እንድንሆን በቃ ማንም የለኝም ብለን ህይወትን እስከ መጥላት እንደርስ የሚያደርገን ስሜት ነው አይደል? ስለዚህ ለልጆቻችን ለምንድን ነው ያንን የምናደርገው ነው? እንደ ወላጅ ኃላፊነቶቻችንን መወጣት ያስፈልጋል። ያም ስንል አካላዊ ሆነ ንክኪ ያስፈልጋል። ልጆቻችን ጋር አብሮ ማጫወት፣ አብሮ መሆን፣ ጊዜ መስጠት፣ ፍቅር መስጠት ለልጆቹ ኢሞሽናል ዲቨሎፕመንት ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ያንን ማድረግ የተሻለ ውጤት ያመጣል ልጆች ጋር። እንደው ከቴክኖሎጂስ ጋር በተያያዘ ምን አይነት ጤናማ የሆኑ ህጎችን ብናወጣ ጥሩ ነው ትያለሽ? እንግዲህ ከቴክኖሎጂ ጋር በተገናኘ ቅድም እንዳልኩት አንደኛ እድሜያቸው ከ0 ዓመት በታች ለሆኑ እስከ 1 ዓመት ድረስ ምንም አይነት ኤሌክትሮኒክስ የሚባል ነገር በዙሪያቸው አለማሳየት፣ ይሄ ግዴታችንም ጭምር ነው። ልጆቻችንን ማጣት እስካልፈለግን ድረስ ቨርቹዋል ኦቲዝምንም ለመከላከል ሌሎች የስነ ልቦና ችግሮችም የሚመጡ ከዛ ጋር ከስሜት ጋር የተገናኙ ችግሮችን early ዲቴክት ማድረግ የለም። ለምሳሌ እንዲደበላል ADHD ለምሳሌ አቴንሽን ዲፊካልሲ ዲስኦርደር ያለባቸው ልጆች መለየት ማንችላባቸው ሁኔታ ሊኖሩ ይችላል። ለምሳሌ ከቴሌቪዥን ጋር ያለው ግንኙነት ነው የሚያንቀሸቅሸው ብለን ልንተው እንችላለን። early ኢንተርቬንሽን ወይም ደግሞ early ድጋፍ እንዳያገኙ ሁሉ ሊያረጋቸው ይችላል። early ያለባቸውን የስነ ልቦና ችግር ስክሪን እንዳናረግ ሊያረጋቸው ይችላል ማለት። ስለዚህ ምንድነው ማድረግ ያለብን? ሊሚቴሽን መኖር መቻል አለበት። እስከ 5 ዓመት ድረስ ያሉ በሳምንት ውስጥ ለምሳሌ ከሰኞ እስከ ዓርብ ያለውን ነገር ትምህርታቸው ጋር እንዲሰሩ ማድረግ፣ ቅዳሜና እሁድ እንደ ሞቲቬሽን የሆነ ነገሮቻቸው ሰርተው ሲጨርሱ ኦኬ ይሄንን ሙቪ ታያላችሁ ለ1 ሰዓት ይሄንን ታያላችሁ። ከዛ ግን ብዙ ጊዜ አካላዊ የሆኑ ነገሮች ውስጥ ኢንጌጅ እንዲያደርጉ ቤት ውስጥ ለምሳሌ ልጆቻችንን እኮ የህይወት ክህሎት ነው። ምግብ ማብሰል ማስተማር የህይወት ክህሎት ነው። እቃ ማጠብ ማስተማር የህይወት ክህሎት ነው። በእድሜያቸው እነዚህ ነገሮች እንዲሰሩ ማድረግ ነው። ሽንኩርት መክተፍ ማስተማር ሊኖርብን ይችላል። አንደኛ ለህይወታቸው ክህሎት እንዲኖራቸው እያደረግናቸው ነው። ራሳቸውን ወደፊት ስራ መስራትም አቅማቸውን በተግባር ማድረግ እንደሚችሉ የሚያሳዩበት ነገር ነውና ምንም ነገር ልጅ ያትነካ ምንም ነገር አያደርግም ብሎ ቁጭ ማለት እነሱ ነገሮች ልክ አይደሉም። ተግባራዊ የሆኑ ለምሳሌ አልጋ ማንጣፍን፣ ንጽህና፣ የራሳቸውን ነገሮች ማጠብ ማጽዳት የሚችሉት ነገሮች ላይ እዛ ነገሮች ላይ እንዲሳተፉ ማድረግ በእድሜያቸው በአቅማቸው። በጣም ደስተኞች ናቸው። ያስቸግራሉ እኮ እነሱ መጥረጊያ ሲያዝ መጥረጊያ መያዝ ይፈልጋሉ፣ ቤት ሲጠረግ። ስለዚህ እንደው የሚታጠብ ነገር የራሳቸውን ካልስ የውስጥ ልብሶችን ምናምን ሰተን ባያጸዱት እንኳን አስጥተው ሰብስበን እኛ ዘወር ሲሉ አስጥታቸዋል ማለት ለሞራላቸውም በጣም ጥሩ ነገር ነው ቢሰማቸው። አድርጊያለሁ መቻልን መተግበርን ነው የሚያሳየውና ያ ደግሞ የበለጠ አይምሯቸው እንዲያድግ በአካልም የበረቱ እንዲሆኑ ያረጋቸዋል። እዚህ እያንዳንዱ ነገር ላይ ደግሞ መጫወት እንዲችሉ ጨዋታ ላይ መፍቀድ፣ በዛ ላይ ነገሮች ላይ እንትን ማለት ስዕል እንዲስሉ በተለያየ መልኩ ይሄ የአካልና የአይምሮ ቅንብራቸውን የሚያስተካክል ነገር ላይ ምን ማድረግ ያስፈልጋል? እዛ ላይ እንዲሰሩ ማድረግ ያስፈልጋል እንጂ ረጅም ሰዓት ኤሌክትሮኒክስ ላይ ማስቀመጥ አካላዊ፣ ስሜታዊ፣ ስነልቦናዊ የሆኑ ነገሮቻቸውን ሁሉ ምን ያደርጋል? በጣም ይጎዳል ማለት ነው። በእድሜያቸው ማደግ ያለባቸው ነገሮች እንዳያድጉ ያደርጋል። ከዛ የሚፈጠረው ጉዳት እንግዲህ ያው ላይፍ ታይም ነው የሚሆነው፣ ቀላል እንዳልሆነ መረዳት ያስፈልጋል ማለት ነው። እንደው ይሄ የቴክኖሎጂ አጠቃቀማቸው ሜንታል ሄልዛቸውን አፌክት እያደረገው ከሆነስ ዋርኒንግ ሳይን የሚባሉ አሉ ልጆቹ ላይ የሚታዩ። ከሱ ጋር አያይዘሽ ደግሞ መቼ ነው ወላጆች ልጄ እርዳታ ያስፈልገዋል ሰፖርት ያስፈልገዋል ማለት ያለባቸውና ወደዛ መሄድ ያለባቸው? ከዚህም ጋር አያይዘሽ እንደገና ይሄ ሰፖርትስ
ምንድነው የሚያመጣላቸው? ለጥንዶ ወደ ውስጥ ዲቴል ባትገቢም ምንድነው የሚሰጣቸው ጥቅም? እንግዲህ የመጀመሪያውን እንየውና ዋርኒንግ ሳይን ምንድናቸው ሲባል ያው መጀመሪያ መነጫነጭ ነው። እንዲህ አይነት ነገሮችን ስትከለከያቸው ከዛ ጋር በተገናኘ ጸብ ይሆናል። የመጣው ሰው ሁሉ ጋር ስልክ መቀበል ከጀመሩ፣ ስልክ አምጡ ካሉ፣ ቴሌቪዥን ካልተከፈተ ከዛ ጋር በተገናኘ ያላቸውን አታችመንት በደንብ አላይን አድርገን ማየት ያስፈልገናል ማለት ነው። ምን እየተካሄደ ነው፣ ምንድነው እዚህ ጋር የሳትኩት የሚለውን ነገር ወላጅ ቆም ብሎ ሊያስብበት ይገባል ማለት ነው። ከዛስ ምንድነው የሚሆነው? እንቅልፋቸው የአይምሮ ቅድም የጠቀስናቸው ነገሮች መከሰት ይጀምራሉ ማለት መነጫነጭ፣ አግሬሲቭ መሆን፣ መቆጣት፣ ድባቴ ውስጥ መግባት፣ ስሜታቸው አንዴ ጥሩ አንዴ እንትን መሆን፣ በከፍተኛ ሁኔታ ማልቀስ ሊሆን ይችላል። እንቅልፍ አለመተኛት፣ አመጋገባቸው መዛባት ሊሆን ይችላል። እንዲህ አይነት ነገሮችን እናያለን። ከዛ በተለይ ከፍ ያሉ ደግሞ ቲኔጀሮች ሲሆኑ ትምህርት ቤት የሚደሙ ይተኛሉ። አሁን የምንሰማው ረጅም ሰዓት ሌሊቱን ሙሉ ስልካቸውን ሲያዩ ያድራሉ። ክፍል ውስጥ በጣም ልጆች ዊክ እየሆኑ ነው ይሉኛል መምህራኖች ጋር እንደዚሁ እንዳልኩሽ ስልጠናዎች ለመስጠት ሲሄድ ክፍል ውስጥ ልጆች ይተኛሉ። ምን ነው ተብሎ ሲጠየቅ ነው ረጅም ሰዓት ያንን ስልክ ሌሊት የሚያድሩት ትምህርታቸውን ሲያጠኑ አይደለም ሶሻል ሚዲያ ሲጠቀሙ ነው የሚያድሩት። ለትምህርት ቤት ሲሄዱ ጥያቄ የለውም ፊዚካሊ ዊክ ይሆናሉ፣ ሚሞሪ ሎስ ያደርጋሉ። ማስታወስ፣ ማሰላሰል፣ ማገናዘብ የሚባለው ነገር በጣም ደካማ ነው የሚሆነው። የስሜት ብልህነታቸውም እንደዛ ነው። ስለራሳቸው የሚሰማቸውም ኮንፊደንስ ምን ይሆናል ያጣሉ። ከጊዜ አጠቃቀማቸው ጋር መሄድ ባለባቸው ስቴፕ ጊዜያቸውን ተጠቅመው መስራት ያለባቸውን ነገር ስለማይሰሩ ለራሳቸው የሚሰማቸው ስሜት የወረደ ይሆናል። በክህሎትም በብቃትም ያነሱ ልጆች ይሆናሉ። ስለዚህ መስራት ያለባቸውን ነገር ደግሞ ሁሉም ነገር ከጊዜ ጋር ነው የሚሄደው። በጊዜ ካልሰሩ እነዚህ ልጆች ለራሳቸው የሚሰማቸው ነገር ወደኋላ እየቀሩ ነው የሚሄዱት። ከዛ በዛ ሁኔታ ደግሞ ተስፋ መቁረጥ ይመጣል፣ መነጫነጭ ይመጣል። አልፎ ተርፎ ያው በቃ እኔ ብቁ አይደለሁም፣ በቃ እኔ ባዶ ነኝ፣ ዋጋ የለኝም። እንግዲህ ሁሉ የተነሳው ከኤሌክትሮኒክስ ጋር ዩዝ ጋር ነው ማለት ነው። ስለዚህ ዋጋ የለኝም፣ በቃ እኔ አልችልም ማለት ነው። ምክንያቱም ራሳቸውን መስራት ማንበብ ባለባቸው ጊዜ፣ የንባብ ክህሎታቸውን መስራት ባለባቸው ጊዜ፣ ቋንቋ ክህሎታቸውን መስራት ባለባቸው ጊዜ ሳይሰሩት ያልፋሉ ማለት ነው። ከየት ቁጭ ብለው የማይጠቅማቸውን ለህይወታቸው ብዙ ዋጋ የማይሰጣቸው ነገር ላይ ትኩረት በማድረግ ማለት ነው። እዛ ላይ ያንን አሳልፈው ያ ነገር ሳይገነባ ወደ ሌላ ስቴፕ መሄድ ደግሞ አንችልም። ምክንያቱም ቅድም እንዳልኩት በየእድሜያችን እያንዳንዱ ሰው የሚጠበቅበት ነገር አለ። እንግዲህ አይገለጽም እንጂ እኮ ለምሳሌ የ6 ወር ህፃን ልጅ፣ የ1 ዓመት ህፃን ልጅ ምን ጠብቀው ነገር አለ አይደል? በአካሉ ቆመ እንዴ ማውራት ጀመረ፣ ምን አይነት ቃላት አወጣ እንላለን አይደል? ስለዚህ ሁላችንም እኮ በእድሜያችን ዲቨሎፕመንታል ታስክ አለብን። 40 ዓመታችን ላይ 20 ዓመታችን ላይ 30 ዓመታችን ላይ አሉ ማለት ነው። እነዚህ በስነ ልቦና በዲቨሎፕመንታል ሳይኮሎጂ ተቀምጠው የምናገኛቸው ነገሮች አሉ ማለት በእድሜያችን ምን ነገር ይጠበቅብናል ማለት ነው። ስለዚህ በማህበረሰባዊ ግንኙነታችን ከሰዎች ጋር ባለን ተግባቦት ሁሉ ምን እየሆነ ነው የምንሄደው? ሰውን የምንርቅ አለመፈለግ፣ እንዴት መግባባት እንዳለብን አለማወቅ፣ እንዴት አውርተን የሆነ በጣም ብዙ ወጣቶች ጋር ስትመጪ የተግባቦት ክህሎት ችግር አለ። አሁን ይሄ ከቴክኖሎጂ ጋር በተያያዘ የሆነ ቦታ ሄዶ ምን ብለው ምን አውርተው እንደሚመጡ አያውቁም። የሚያውቁት ቴሌቪዥን ማየት ከሆነ ወይም ሶሻል ሚዲያ ላይ ቴክስት መላላክ ነው። ፊዚካል አታችመንት ከሰው ጋር በአካል ማውራት፣ በአካል ስሜትን መግለጽ አልተማሩም፣ አያውቁትም። ስለዚህ ፍርሃት ውስጥ ይገባሉ። የሆነ ቦታ ላይ የሆነ ነገር አውርታችሁም ስታያቸው አይችሉም፣ ፍራስትሬሽን ውስጥ ይገባሉ። ስሜታቸውን መግለጽ ይቸገራሉ። ተደብቀው በካሜራ ውስጥ ነው ነገሮችን በተቀረጹ ነገሮች ውስጥ ነው እንግዲህ ህይወታቸውን የሚያሳልፉት ማለት ነው። እነዚህ ሁሉ ነገሮች በጣም ከፍተኛ ጉዳት ያመጣሉ ማለት ነው። እንግዲህ እንደዚህ አይነት ሳይኖች ሲታዩ እነዚህ ዋርኒንግ ሳይን የምንላቸው ከኛ ሰፖርት ማግኘት እኔ መቼስ በቴራፒ በሰፖርት በጣም ነው ማምነው። ብዙ ነገር ያው አሁን ላይ ለውጥ አለ ብዬ አስባለሁኝ። እና መቼ ነው ወላጆችስ ልጄን ይዤ መሄድ አለብኝ ብለው የሚያስቡት? ይሄ የሚያገኙት ሰፖርትስ እንዴት ነው የሚጠቅማቸው? ምን ያህል ነው ልጆቹ ህይወት ላይ ኢምፓክት የሚያደርገው? እንዴት ነው ብለሽ ታስቢ? አሁን ያልኳቸው ነገሮች ሲፈጠሩ ምንም ጥያቄ የለውም። እነዚህ ነገሮች አሁን የጠቀስናቸው ነገሮች ሲከሰቱ እኛ አንብበን የምናስተካክላቸው ነገሮች ሊኖሩ ይችላሉ። ግን ደረጃው በዕለት ተዕለት ህይወታቸው ላይ ልጆች ለምሳሌ ትምህርታቸው መማር አላስችል ካላቸው፣ ከሰዎች ጋር መግባባት የሚያቅታቸው ሁኔታ ላይ ሲሆኑ፣ ከወላጆች ጋር አብሮ ጊዜ ማሳለፍ አለመቻል፣ ራሳቸውን መደበቅ፣ በቃ በምንም ነገር ላይ ተስፋ የቆረጡ አይነት ነገሮችን ካየን የግድ ወደ ባለሙያ መውሰድ ያስፈልገናል ማለት ነው። ዝም ብለን የምንተወው ነገር አይደለም። እንደምን እንዳልኩት ሳናውቀው ልጆቻችን ከእጃችን እናረጋለን፣ እናጣቸዋለን ማለት ነው።
እንግዲህ የተስፋ የመቁረጥ ውጤት ነው ብዙ ጊዜ ሰው ወደ ሱሳይድ የሚሄደው። አለማወቅ፣ አልፈለግም፣ ቦታ የለኝም እዚህ ምድር ላይ የሚሉ ስሜቶች ናቸው ሰው ራሱ እንዲያጠፋ የሚያደርገው ማለት ነው። ምን አገኛለሁ? ምክንያቱም እንዳልኩት መስራት ባለብን ጊዜ መገንዘብ ባለብን ጊዜ የዛ ሁሉ ጥርቅም ነው ወጣቶች ላይ ቲኔጀሮች ላይ አሁን የምናያቸው ውጤቶች እየመጡና እያየን ያለ ነው ማለት። ስለዚህ ወደ ባለሙያ መውሰዱ አንደኛ እርሊ ትሪትመንት የሚኖሩ ችግሮቹ ሳይባባሱ በቀላሉ ትሪት አድርጎ ችግሩን ለመፍታት ምን ያደርገናል ማለት ይጠቅመናል። ከዛም ደግሞ ሌሎች ነገሮችም ካሉ እርሊ ስክሪን መደረግ ወይም ደግሞ መታየት። ለምሳሌ አንድ ሰው አካላዊ የሆነ ህመም የሆነ ነገር ቢያጋጥመው ቅድሚያ መሄዱ ጥቅም እንዳለው ሁሉ እዚህ ጋርም ደግሞ የስነ ልቦና ሕክምና ላይ ደግሞ በቀላሉ በትንሽ ነገር ረድተናቸው አግዘናቸው መስተካከል የሚችሉ ነገሮችን ምን ሊሆን ይችላል በጣም ሰፍተው ማን መልስበት ደረጃ ላይ ሊደርሱ ይችላሉ ማለት። ስለዚህ እርሊ መውሰዱ ጥቅሙ ምንድነው ማለት ነው? በቀላሉ እንደው ወደ 60% የሚሆኑ ችግሮችን በቀላሉ ለመፍታት እንድንችል ይረዳናል ማለት ነው። ስለዚህ ያንን ማሰቡ የተሻለ ጥቅም ያገኙበታል። እዛም ሄደው ደግሞ የሚያገኙት ምንድነው የሚባለው በባለሙያው ቴራፒ ያው የስነ ልቦና ድጋፍ ነው የሚደረግላቸው። ወላጆችም ማግኘት ያለባቸውን ሳይኮ ኤጁኬሽን ያገኛሉ፣ ይማራሉ፣ እውቀት ያገኛሉ፣ ግንዛቤ ያገኛሉ። እነሱም እንዴት ትሪት ማድረግ እንዳለባቸው እንግዲህ ከባለሙያው ጋር የሚቆዩት ሰዓት ረጅም ጊዜ አይደለም፣ ረጅም ጊዜ ከወላጅ ጋር ነው። ስለዚህ እንዴት አድርገው ነው ያን ረጅም ሰዓት ደግሞ ከነዛ እንደዚህ አይነት ስሜት ከሚሰማቸው ልጆች ጋር የሚያሳልፉት የሚለውን ነገር ባለሙያው ወላጆች በሚገባቸው መልኩ በሚረዱበት መልኩ ማስረዳትና እውቀት ማስጨበጥ ያስፈልጋል ማለት ነው። ስለዚህ ለልጆች የተሻለ የሆነ ነገር ወላጅም ይሰራል። ትምህርት ቤቱም ጋር ችግሮች ካሉ ባለሙያ ትምህርት ቤት ሁሉ ድረስ ሄዶ የመስራት ግዴታ ይኖርበታል ማለት ሄዶ ትምህርት ቤቱ ጋር መምህራኖችን ማናገር፣ ጓደኞችን ማናገር የቤተሰብ የልጁ ፍቃድ እስከሆነ ድረስ ፍቃደኝነትን ጠይቆ እዛ ድረስ የመሄድና የመስራት ነገሮችን ለማስተካከል መሄድ ከባለሙያው እስከዚህ ድረስ ያሉ አገልግሎት ስለሚኖሩ በደንብ እነዚህ ነገሮች አጥኖ ድጋፍ ማግኘት ነገሮች ሳይቃጠል በቅጠል ይባላል አይደለ? እዚህ እነዛን ነገሮች ማድረግ የተሻለ ነው ማለት ነው። እሺ እንደው የልጆቻችንን የአእምሮ ጤና ለመጠበቅ አንድ ቀላል ነገር ለምሳሌ ነው ዛሬ ጀምረን ብናደርግ ብለሽ እንደው እንደ ቲፕ የምትሰጭን ነገር ካለ። ከዚህ ሌላ ደግሞ ይህን ፕሮግራም ለሚከታተሉ ወላጆች ወይም አሳዳጊዎች በቃ ሳልል መሄድ አልፈልግም የምትዩን ያላነሳውት ነገር ይኖራል፣ እንደው እሱን ነገር ብትይልኝ በጣም ደስ ይለኛል። እንግዲህ ያው የልጆችን አሁን አንቺ እንዳልሽው ምን አይነት ቲፖች ናቸው አብዛኛውን በተለያየ ሁኔታ ገልጸናቸዋል በዚህ በዛሬው ቆይታችን ላይ ማለት ነው። ግን በቃ ማሰብ ነው እኔ ወላጅ መሆን እችላለሁ ወይ ብሎ መጠየቅ ትልቁ ነገር ነው ብዬ ነው ማስበው። ምክንያቱም እንዳልኩት ልንወልድ እንችላለን ግን ወላጅ መሆን ማንችል ሰዎች ልኖር እንችላለን ማለት የተለያየ ስነ ልቦና ችግር ኑሮብን ሳናክመው ራሳችንን ሳንታከም ከዛ ነገር ሳንድን ሌላ እንደገና ደግሞ ችግር የምናመጣ ልንሆን እንችላለን። እና አንዳንዴ እኮ የሆነ ማህበረሰብ ራሱን ሉፕ ውስጥ ገብቶ ሲዞር የምታይበት ትልቁ ነገር እኛ ከወላጆቻችን ያየነውን ነገር እኛ ሳንሰራበት እንቀርና ከዛ ደግሞ ለልጆቻችን ይህንን ነገር እናስተላልፋለን። ይሄ ትራንስ ጄኔሬሽናል የሆነ የመተላለፍ ነገሮች ይመጣሉ። ለምሳሌ አንድ ወላጅ እንበልና ልጅ ከመውለዱ በፊት ልጆቼን በምን አይነት ፋይናንሻል ሁኔታ ነው ማሳድገው፣ እኔስ ባህሪ እንዴት ነው፣ ከልጆች ጋር ቆይታ ልጅ ማጫወት እችላለሁ ወይ፣ ልጆች ጋር መግባባት እችላለሁ ወይ፣ ራሴን እንዴት ነው መስራት ያለብኝ፣ ምን ያህል መጽሐፍ አንብቤያለሁ ወይ ማለት አለብን። በነገራችን ላይ ለሌላ ነገር ለፈተና እንደምንዘጋጀው የሰው ልጅ ነው የምንሰራው። እዚህ ጋር ቀላል ነገር አይደለም። ወላጅነት ትልቅ ኃላፊነት ነው። በዓለም ላይ ትልቁ ከባዱ ስራ ወላጅነት ነው በነገራችን ላይ። ያንን ነገር እንደቀላል አድርገን የምናየው ልጆቻችን መለማመጃ ወይም ደግሞ የሆነ እንደ ቤተ ሙከራ አይደሉም። ልጆች ናቸው፣ ሰው ናቸው። አደራም አለብን፣ ከተፈጥሮ ኃላፊነት አለብን። ስለዚህ አባት መሆን እችላለሁ፣ እናትም እናት መሆን እችላለሁ። ምክንያቱም በጣም ራስ ወዳድ የሆኑ ሰዎች አሉ እዚህ ውስጥ ወላጅ መሆን የማይችሉ ኢኔሴንስ ወልደዋል ግን ለልጆቻቸው መስጠት የሚገባቸውን ነገር ከራሳቸው ነጥቀው ለልጆች መስጠት የማይችሉ። ይሄንን በደንብ ልታሰምሪልኝ እፈልጋለሁ። ወላጆች ናቸው፣ ልጆች ወልደዋል ግን ራሳቸውን የሚያስቀድሙ ናቸው። ራሳቸውን ብቻ ነው የሚወዱት። ልጆቻቸው ምናልባት የወለዱት ለማህበረሰቡ መውለድ ስላለባቸው፣ ትዳር ይዟል ስለተባለ፣ ትዳር ይዛለች ስለተባለ፣ ትዳር መያዝ ግዴታ ስለሆነ በሆነ መልኩ ከዛም አልፎ ልጅ መውለድ
እንደዛ ስለሆነ ብቻ ሁሉ ሰዎችም ስለሚኖሩ ለሶሻል ምን ብቻ ማለት ነው ይሄ ስም መገንቢያ ብቻ መረዳት መቻል አለብን። ስለዚህ ማወቅ መቻል አለብን። አንደኛ የምናገባውን ሰው ስንጋባ አባት መሆን ይችላል፣ እናት መሆን ትችላለች ወይ? ሰዎች ወደ ጮኝነት ሲሄዱ ይሄንን ማየት ማወቅ። ለምሳሌ እንደው ብንል በጣም ከፍተኛ የሆነ በራሳቸው ፍቅር የወደቁ ሰዎች በእኛ ሙያ ናርሲሲስቲክ ፐርሶናሊቲ ዲስኦርደር አለባቸው ብለን የምናስባቸው ሰዎች ቤተሰብ የሚገነቡት ለማህበረሰባዊ ተቀባይነት ነው እንጂ ልጆችን ወልደው ለልጆቻቸውም አይሆኑም፣ ለባለቤታቸውም ላገቧት ወይም ደግሞ ላገባችሁ ባልም አይሆኑም ማለት ነው እስካልታከሙ። እንደው ይቅርታ አድርጊልኝ እዚህ ጋር ሙሉ ላቋርጥሽ ነው፣ በጣም ይቅርታ። ግን ለምሳሌ እነዚህ ነገሮች በምን ይገለጻሉ? አዎ በጣም ጊዜ አንጻር ነው? ጊዜያቸውን ነው የምንወስድባቸው ወይስ ምንድን ነው ኤግዛክትሊ? ምን አይነት ባህሪያት ነው እነዚህ ሰዎች የሚያሳዩ? እንግዲህ ወደዚህ ዲቴል ከሄድን ከፕሮግራማችን ሊያስወጣን ይችላል። ግን ወላጅነት ጋር የተገናኘ ስለሆነ የሚታዩ ነገሮች አሉ። ለምሳሌ በጣም መሞገስ መፈለግ፣ ቦታ መስጠት መፈለግ ሊሆን ይችላል። ሪሌሽንሺፕ ላይ ሁልጊዜ ኃላፊነት መውሰድ አለመፈለግ፣ ተጠያቂ አለመሆን፣ ሌላውን ሰው ብቻ መውቀስ፣ በዛ ግንኙነት በዛ አብሮት ያለውን ሰው ሁልጊዜ ጋዝ ላይት ማድረግ። አንቺ እውነቱን አውርተሽ ግን እውነቱ ትክክል እንዳልሆነ፣ እውነቱን ያወራውን ሰው ራሱን መልሼ እውነት እንዳልሆነ ለማሳመን ጥረት ማድረግ፣ የምታውቂውን ሀቁን ነገር ትክክል እንዳልሆነ አድርጎ ኤክስትሪምሊ ራስን የማሞገስ፣ ራስን የማክበር፣ ራስን የማምለክ እስከዛ ድረስ ማለት ነው። ኢኮኖሚካሊም በገንዘብም በምንም እነሱም ብቻ ያማከለ ነው እንጂ ልጆቼ ምግብ ያስፈልጋቸዋል ከሚል ይልቅ ያ ሰው ጠጥቶበት ይመጣል፣ ጓደኞቹ ጋር የፈለገውን ነገር አድርጎበት ይመጣል። ልጆቹ ዳቦ ከቤት ውስጥ የለም፣ የሚበሉት የሚጠጡት ነገር የለም። በጣም ኤክስትሪምሊ ምን አድርጎ ሊመጣ ይችላል? ሰዎችን ጋብዞበት ሊመጣ ይችላል። ልጆቹ የሚለብሱት ልብስ የላቸውም። ከውጭ ለታይታ እንደዚህ አይነት ሰዎች በማህበረሰቡ እኮ የሚባል ነገር አለ። የቤት ቀጋ የውጭ አልጋ ይባላል ወላጆቻችን። ስለዚህ እንደዚህ አይነት የሆነ ችግር ያለባቸውን ሰዎች ለእነዚህ ሰዎች ልጅ ሰጠናቸው ማለት ልጆቹን የሚያዩበት አያስፈልጋቸውም ማለት አይደለም፣ ግን መታከም አለባቸው ሰዎች። ለዛ ነው ምን ላይ ነኝ ያለሁት፣ ወደ ትዳር ስንገባ ምን ላይ ነኝ ያለሁት፣ እኔ ራሴ ምን ችግር አለብኝ፣ አባት መሆን እችላለሁ ወይ፣ ምን ያህል ነው ራሴን ለሰዎች ሼር ማድረግ የምችለው ማካፈል የምችለው። ትዳር ውስጥ እንግዲህ ራሱን ማካፈል የማይችል ሰው ከሆነ ትዳር ውስጥ እኔ የሚባል ነገር የለም፣ እኛ ነን አይደለ? ስለዚህ እኔ ብቻ እያለ ለራሱ የሚኖር ሰው ከሆነ ለልጆቹም አይሆንም፣ ትዳር ውስጥም ፋንክሽናል አይሆንም ማለት ነው። ስለዚህ እነዚህን ሰዎች በደንብ ማየት ያስፈልጋል፣ ማጤን ያስፈልጋል። ልጅ ከመውለዳችን በፊት አባት መሆን አይችልም ማለት ነው፣ ራሱን ብቻ ነው። ስለዚህ ወይ መታከም አለበት፣ ራሱን ማየት አለበት፣ ማስተካከል አለበት። ካልሆነ ግን ቅድሚያውኑ ምን ማድረግ ያስፈልጋል? ያ ቤተሰብ ከመመስረቱ ልጆች ከመምጣታቸው በፊት እርምጃ መውሰድ ያስፈልጋል ማለት ነው ግንኙነቱ ላይ። ሌሎችም ነገሮች ከዚህ ጋር የተያያዛል። ለምሳሌ ፋይናንሻሊ ብዙ ነገር ኑሯቸው ለቤተሰቡ ግን ፕሮቫይድ ማድረግ አለመፈለግ፣ አተው አይደለም ብዙ ሰዎች ስለማይ ነው። ለቤተሰብ ከማድረግ አሁን ቅድም እንዲሁ ለታይታ ለሌላ ከውጭ ሰው ይሄ ፌክ የሆነ ፐርሰናሊቲ ለታይታ ብቻ የሚኖሩ አይነት ሰዎች ከሆኑ ጥንቃቄ ማድረግ ያስፈልጋል። ለእኔ ማንም ሰው ትልቅ ሰው ነው ጀግና ነው ብዬ የማስበው ውጭ ወጥቶ የሚሰራውን ስራ አይደለም፣ ቤተሰብ ውስጥ ለልጆቹ የሚሰጠውን ክብር፣ ለልጆቹ የምሰጠውን ክብር፣ ቦታ፣ ፍቅር፣ ጊዜ፣ እነዚህ ነገሮች ትልቅ ናቸው። ሰው የሌለውን መስጠት አይችልም። ስለዚህ ስራው ላይ የሚንጸባረቁት እነዚህ ነገሮች ናቸው። ቤተሰቡ ጋር የሚሰራ ሰው ብርቱ የሆነ ሰው ስራውን በአግባቡ ይሰራል፣ ምክንያቱም የሚያስበው ነገር ከዛ ጋር የተገናኘ ነው ማለት ነው። ግን የታይታና የይምሰል ከሆነ እንዳልኩሽ ብዙ ማህበረሰባችን ውስጥ ብንገባ እንዲህ አይነት በጣም አሳዛኝ የሆኑ ነገሮችን እናያለን። በጣም ብዙ የማህበረሰብ መመሰቃቀል እንደ ባለሙያ እንግዲህ በዚህ ሙያ ውስጥ ለ17 ዓመት ቆይቻለሁ። ብዙ ሰው ጋር የስነ ልቦና የምክክር አገልግሎት ባለትዳሮች ጋር፣ ህፃናት ጋር፣ ወጣቶች ጋር እንዲሁም ደግሞ የተለያየ ቦታ ላይም ስልጠና በመስጠት ከማህበረሰቡ ጋር የተለያዩ ውይይቶችን አድርጌ ያውቃለሁ እና የምናያቸው ብዙ ክፍተቶች ከግለሰባዊ ከሆኑ የራስ ችግሮች፣ ራስን አለማየት፣ ራስን አለመገንዘብ ወደ ሌላ ሰው የመተላለፍ ነገር ይመጣልና እነዛ ነገሮች ደግሞ በማነህ በመሸፋፈን ይቀጥላሉ፣ ልጆች ይፈጠራሉ። ከዛ በኋላ የሚመጣውን ጸብና ትርምስ
የትዳር ላይ ችግሮች ዞሮ የሚጎዳው ልጆችን ነው የሚሆነው። እና ማለት የምፈልገው እንግዲህ እነዚህ ነገሮች ትኩረት መስጠት አለበት። ማን ነው ከማን ነው የምወልደው? ለልጄ ምን አይነት አባት ነው የምሰጠው? ለልጄስ ምን አይነት እናት ነው የምሰጣት? ዝም ብሎ መልክና ቁመት ወይም ደግሞ ጸባይ እንደዚህ ነው ብሎ መግባት ብቻ አይደለም። ምክንያቱም እኛ ነን በነገራችን ላይ የኛ ምርጫ ስለሆነ። ልጆች ግን መርጠው አይደለም የሚመጡት። መርጠው አይደለም። ወላጅ አይመረጥም። በማይመረጥ ነገር ላይ ለምናመጣቸው ልጆች መጠንቀቅና እኛ አስበን መግባት ያለብን ነገር እኛ ነን፣ ልጆች አይደሉም። ያለ ዕዳቸው ያለ ልጆች ያለ ኃጢአታቸው እኛ ራሳችን ላይ ባለመስራት ልጆቻችን ላይ ልጆች ላይ የሚደርሰው ብቻ አይደለም፣ አገር ላይ የሚደርሰው ማህበረሰብ ላይ የሚደርሰው ነገር ከቤተሰብ ስለሆነ የሚጀምረው ቤተሰብ በጣም ትልቅ እንደ ሀገር ያልሰራንበት በጣም ብዙ ክፍተት ያለበት እና ብዙ ነገሮችን እንደኔ ሳስበው እንዳልኩሽም ካየሁት ከሙያዬም እንዳለኝም የስነ ልቦና እንግዲህ ከሙያ ጋር ባለኝ ልምድ ከቆይታዬም አንጻር ቤተሰብ ጋር አልሰራንም። ቤተሰብ ጋር ባለመስራታችን እንደ ሀገር ብዙ ቀዳዳዎች ተከፍተዋል ማለት ነው። ስለዚህ ቤተሰብ ላይ መስራት እንደ ሀገር በጣም ትልቅ አስተዋጽኦ ያመጣል ብዬ አስባለሁ። የቤተሰብ ደህንነት የሀገር ደህንነት ነው። ደህና ቤተሰብ ውስጥ የተወለደ ልጅ ለሀገሩ ያስባል፣ ታማኝ ይሆናል፣ በስራው ላይ ውጤታማ ሰው ይሆናል፣ በብዙ ነገሮች የተሻለ ይሆናል ማለት ነው። ለሰዎችም ያስባል። ስለዚህ ልጆች ከደህና ቤተሰብ እንዲወጡ ደህና ቤተሰብ እንድንሆን ደግሞ ተጣማሪዎች ራሳቸው ላይ መስራት አለባቸው መጀመሪያ። በጣም የልጆችን የወደፊት እንደው ሜንታል ዌልቢንግ ብለሽ እንደው ጠቅለል አድርገሽ ስታስቢ ምን ተስፋ ይሰጥሻል? እንግዲህ እንደ ተስፋ መስራት አለብን ነው ሁላችንም ስናስበው። ምክንያቱም ካልሰራንበት የምናመጣው ውጤት የለም፣ እውነት ለመናገር ማለት ነው። አሁን የተወሰነ ሰው እኔ ስላልኩኝ ሌላ ሰው ስላለ ሳይሆን እኔ እንደ ሀገር በፖሊሲ ደረጃ መሰራት አለበት ብዬ አስባለሁ። ትምህርት ቤቶች ምንድን ነው የሚሰሩት? ለልጆች የሚጠቅመውን ነገር ምን ያህል ትምህርት ቤቶች ናቸው እስኪ የወላጆች ስልጠና የሚሰጡት ወላጆችን የሚያሰለጥኑት ኃላፊነት ወስደው? ምን ያህል ትምህርት ቤት የልጆች ስነልቦናዊ ነገር ያስጨንቃቸዋል? አካዳሚካል ነገሩ እኮ ስነልቦናዊ የሆነ ደህንነት ከሌለ ልጆች ትምህርታቸውም በአግባቡ መከታተል አይችሉም። ምክንያቱም አይምሮ ነው፣ ሚሞሪ ነው፣ ማሰላሰል ማገናዘብ የምንላቸው ነገሮች ከስነልቦናዊ ደህንነት ጋር አብረው የሚሄዱ ነገሮች ስለሆኑ ማለት ነው። ስለዚህ እነዚህን አስበን ምን ያህል እንሰራለን? ትምህርት ቤት ይሄን ነገር ይመለከተዋል፣ ወላጅ ይመለከተዋል፣ መንግስት ይመለከተዋል፣ በጎ አድራጎት ድርጅቶች ይመለከታቸዋል። ስለዚህ ሁሉም ተጣምሮ አንድ ላይ መስራት ካልቻለና ይሄን ነገር መወጣት በምንችልበት መልኩ መወጣት ካልቻለን ያው ሀሳብ ብቻ ሆኖ ነው የሚቀረው ካልሰራንበት ማለት። ስለዚህ የሁላችንም ኃላፊነት ነው ብዬ አስባለሁ። ወላጅ እንደ ወላጅ፣ ትምህርት ቤት እንደ ትምህርት ቤት፣ ልጆችም የራሳቸው ኃላፊነት አለባቸው። እነዚህ ሁሉ ተጣምረን ስንሰራ ውጤት ማምጣት እንችላለን። ምን ያህል ወላጅ ነው ቅድም እንዳልኩት ልጆቹ ገብተው ሲወጡት በየቀኑ ያላቸውን ነገር የሚከታተለው፣ ደብተራቸውን የሚያየው፣ ትምህርት ቤት ያለውን ነገር የሚያየው፣ ምን ያህል ጓደኛ እንዳላቸው የልጆቻቸውን የጓደኛ ስም የሚያውቁ። እስኪ ብትጠይቂ የልጆችሽ የጓደኛ ስም ማን ነው ብትባይ የሁሉንም ትምህርት ቤት ውስጥ ከማን ጋር እንደሚውሉ ምን እንደሚያደርጉ ይህ ሁሉ ክትትላችንን ነው የሚያሳየው ማለት ነው። በዕለት ተዕለት የምናያቸው ትንንሽ ነገሮች ናቸው ሄደው ተጠራቅመው የልጆቻችንን ስነ ልቦና፣ አካላዊ የሆነ ነገር፣ ስሜታዊ የሆነ ነገራቸውን ሁሉ መስራት የሚችሉት ማለት። ስለዚህ እነዚህ ነገሮች ላይ ጥንቃቄ አድርገን ልንሰራበት ይገባል ማለት ነው። እንደ ሀገር ወላጅ ላይ ከሰራን፣ ቤተሰብ ላይ ከሰራን አገር በደንብ መገንባት እንችላለን። ምክንያቱም እነዛ ልጆች አድገው ነው አገር የሚረከቡት። እነዛ ልጆች አድገው ነው ዳኛ፣ ሐኪም፣ መምህር፣ ስነ ልቦና ባለሙያ የሚሆኑት ማለት ነው። ስለዚህ በጥሩ ቤተሰብ ያደገ ሰው ለሰው ያስባል፣ ለራሱ ያስባል፣ ሌሎች እንደዛው ማለት ነው። ያንን እንግዲህ ማስተማርና መስራት ያለብን መጀመሪያ ነው ማለት ነው። እንግዲህ ሙሉ መቼም እጅግ በጣም ነው ማመሰግንሽ። በእውነት ጊዜሽን መስዋዕት አድርገሽ ስለ ልጆች በጣም ጥሩ ጥሩ ነገር ሀሳቦች አንስተናል ብዬ አስባለሁኝ። እንደው በጣም ነው ማመሰግነው። ለተመልካቾቻችንም እንግዲህ ቃል ሳትገቢ ደግሞ መሄድ የለብሽም ድጋሚ እንደምትመጪ። እንደው በዚህ አጋጣሚ ግን አንቺን ማግኘት ለሚፈልጉ ይህንን ቴራፒም ሊሆን ይችላል የሚፈልጉ ሰርቪስ አንቺ ጋር መምጣትና አንቺን ማግኘት ለሚፈልጉ አድራሻሽን እስቲ ጠቁሚያቸው ደስ ይለኛል። እሺ እንግዲህ ያው ከስልጠናዎች ሰጣለሁኝ ብዬሻለሁ። ትምህርት ቤቶች ላይም ስልጠና ሰጣለሁ፣ ወላጆችን አሰለጥናለሁ። የተለያዩ ድርጅቶችም ኤንጂኦዎች ጋርም እንደዚህ ስልጠና አገልግሎቶችን ሰጣለሁ። የምክክር አገልግሎት በግሩፕም በተናጥልም
የምክክር አገልግሎቶችን እንሰጣለሁ። ኦንላይንም በአካልም ቢመጡ ማለት ነው። ስለዚህ ስልክ ቁጥሬን መስጠትና ያንን በዛ ደውለው ቢሮ መምጣት የሚፈልጉ ሰዎች፣ በስልክ ማግኘት የሚፈልጉ ሰዎች ማግኘት ይችላሉ ማለት ነው። ያው 0912 02 45 38 ብለው ቢደውሉ እኔን ያገኙኛል ማለት ነው። ቴሌግራም በዚህ ስልክ ተጠቅመው ምን ማድረግ ይችላሉ? ለእኔ የሚፈልጉትን ነገር መጠየቅ፣ ከስነ ልቦና ጋር በተገናኘ በእኔ ሙያ ባለኝ ልምድ የኔን አገልግሎት የሚፈልጉ ሰዎች ሀገር ውስጥም ያሉ ውጭ ያሉ ሰዎችም ምን ማድረግ ይችላሉ? የስነ ልቦና ድጋፍ ማግኘት ከፈለጉ መደወል ይችላሉ ማለት ነው። እሺ፣ በጣም አመሰግናለሁ። እንግዲህ ይህን ፕሮግራም ስለተከታተላችሁ በጣም አመሰግናለሁኝ። እንግዲህ ልጆቻችንን ስናሳድግ የአእምሮ ጤናቸውን ስንጠብቅ ፐርፌክሽን አይደለም የሚያስፈልገው፣ ከነሱ ጋር መገኘት፣ ጊዜያችንን መስጠት ስለሆነ ይህን ደግሞ ፕሮግራም ከወደዳችሁት ለወዳጅ ለዘመድ ሼር እንድታደርጉት ጋብዛችኋለሁ። በሚቀጥለው ፕሮግራም ደግሞ እስከምንገናኝ ሰላም ሁኑ። አመሰግናለሁ።